ሰላም ጤና ይስጥልን ተመልካቾቻችን ባሳለፍናቸው ሳምንታት ውስጥ በኦሮሚያ ውስጥ የፍንፍኔ ማስተር ፕላንን በመቃወም በኦሮሞ ተማሪዎች የተጀመረው የተቃውሞ ሰልፍ ዛሬም ቀጥሏል። በተለያዩ የምስራቅና ምዕራብ ወለጋ ከተሞች በነቀምት በነጆ በጉሊሶ በቄለምና በገንጂ የተቀሰቀሱ ተቃውሞች ለአንድ ሳምንት ያህል ያለማቋረጥ እየቀጠሉ ነው። የደቡብ ኦሮሚያ ከተሞች ቦረናና በጉጂ ምስራቅ ሐረርጌና ምዕራብ ሐረርጌ የምስራቅና የምዕራብ ሸዋ የተለያዩ ከተሞችም ተመሳሳይ ከፍተኛ የተማሪዎች ተቃውሞችን እያስተናገዱ ነው ያሉት። በእነዚህ ኦሮሞ ተማሪዎች ላይ የመንግስት ወታደሮች በሚወስዱት እርምጃም የሰው ሕይወት እንደጠፋ የቆሰሉና በርካታ ቁጥር ያላቸው የታሰሩ ተማሪዎች እንዳሉም ከተማሪዎችና ከነዋሪዎች አንደበት ሰምተን ስንዘግብ ቆይተናል። የኦሮሚያ ብሔራዊ ክልላዊ መንግስት ሰሞኑን በሰጠው የሚዲያ መግለጫ ሰሞኑን በኦሮሚያ የተለያዩ ክፍሎችና የትምህርት ተቋማት ውስጥ ለተቀሰቀሰው ሁከት መንስኤው የሐሰት ፕሮፓጋንዳ ነው ሲል የተማሪዎቹን እንቅስቃሴም ዋጋ ቢስ ለማድረግ ሞክሯል። አልፎም የከሰሩ የፖለቲካ ኃይሎችና በአሸባሪነት የተፈረጁ ድርጅቶች ያሰራጩት የሐሰት ፕሮፓጋንዳ እንደሆነ ነው መግለጫው የሚያሳየው። እነዚህ የከሰሩ የፖለቲካ ኃይሎችና አሸባሪዎች ማናቸው? ምንም የተገለጸ ጉዳይ የለም በመንግስት። በዚህ በተፈጠረው ሁከትም የሶስት ተማሪዎች ሕይወት በመንግስት ታጣቂዎች ማለፉም ተዘግቧል። ህዝቡ እና ተማሪዎች በበኩላቸው ማስተር ፕላኑ የኦሮሞን ህዝብ ያላሳተፈ ብቻም ሳይሆን የኦሮሞን አርሶ አደሮችን ከመሬታቸው በማፈናቀል ለጥቂት ባለሀብቶች አሳልፈው ለመስጠት ተብሎ የተዘጋጀ ስለሆነ ይህ የኦሮሞ ህዝብ የማንነት ጉዳይ ላይ ያነጣጠረ በመሆኑ መቼም መብታችንን አሳልፈን አንሰጥም ሲሉ ዛሬም ህይወታቸውን ለአደጋ ሰጥተው ተቃውሟቸውን ቀጥለዋል። ለአንድ ዓመት ያህል ከመጽደቅ እንዲዘገይ የተደረገው ይህ የማስተር ፕላኑ እቅድ እንደገና ስራ ላይ ለማዋል መንግስት በሰፊው እንቅስቃሴ እያደረገ ሲሆን ጉዳዩ የመንግስትን ባለስልጣናትንም አጣብቂኝ ውስጥ የከተታቸው ይመስላል። ዛሬ በዚህ ጉዳይ ላይ ለመወያየት ሁለት እንግዶችን ይዤላችሁ ቀርብ ያለው ፕሮፌሰር እዝቅኤል ገቢሳና ጀዋር መሐመድ ከኔ ጋር ስቱዲዮ ውስጥ ይገኛሉ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ግብዣይ ነው። እንግዲህ ሁለታችሁን በመቅረባችሁ በኦሮሚያ ሚዲያ ኔትወርክ ስም በጣም አመሰግናችኋለሁ። እንኳን ደህና መጣችሁ። እናመሰግናለን። ያው ቀደም ብዬ እንዳልኩኝ እንግዲህ የምናወራው በዚህ በተቀናጀ በአዲስ አበባና በኦሮሚያ ልዩ የኦሮሚያ ዞን ክልል አካባቢ እየተደረገ ባለው እንቅስቃሴ ተማሪዎች እንቅስቃሴ ዙሪያ ነውና ይሄ ከተጀመረ አንድ ዓመት ሆኖታል። ባለፈው ዓመት ብዙ ተማሪዎች ሞተውበታል በዚህ በተቃውሞው ጉዳይ ላይ አሁንም እየተደረገ ነው ያለው። የኦሮሞ ህዝብ ለምንድን ነው ይሄንን ማስተር ፕላን ከመሰረቱ የሚቃወመው? ከርሶ ልጀምር ዶክተር እዝቅኤል። መሰረታዊው የኦሮሞ ህዝብ ጥያቄ የማስተር ፕላኑ ጉዳይ ብቻ አይደለም። መሰረታዊው ጥያቄ የኦሮሞ ህዝብ ማንነትና የመሬቱ ባለቤትነት በጠቅላላው በኦሮሚያ ግዛት ውስጥ በኦሮሚያ ዞን ውስጥ ያለው ጉዳይ ነው። የኢኮኖሚ ጥያቄ አለ፣ የፖለቲካ ጥያቄ አለ። እነዚህ ነገሮች በተስፋ ነው እንጂ ያሉት አልተመለሱም እስከዛሬ ድረስ። ማስተር ፕላኑ ለብዙዎቹ ለኢትዮጵያ ህዝቦች ላይ ይታያቸው ይችላል። ለኦሮሞ ህዝብ ግን የሁሉ ነገር ምልክት ነው። ፍንፍኔ የኦሮሞ ህዝብ እምብርት ነው። የኦሮሞ ህዝብ የሀገሩ እምብርት ነው። እምብርት ደግሞ በአማርኛ አንዳንድ ጊዜ ይነገራል አንጡራ እየተባለ። አንጡራ ማለት አንዱራ ማለት ነው። እምብርት ማለት ከማንም ጋራ የማትጋራው ንብረት ነው ማለት ነው። በኦሮሞ ህዝብ አስተያየት ፍንፍኔ የኦሮሚያ እምብርት ነው። እምብርትህ ከተነካ የአምብሊካል ኮርድ ነው የተነካው። ህይወትህ ነው የተነካው። የምትመገብበት ነው የተነካው። ስለዚህ ምልክት ሆኖ ነው የሚታየው የፍንፍኔ መወሰድ። የሌላው ችግር ሁሉ ምልክት፣ የሌላው ሁሉ ችግር ምሳሌ ስለሆነ ነው እንጂ የማስተር ፕላኑ ጉዳይ ብቻ አይደለም። የኦሮሞ ህዝብ መሬቱ መነጠቅ ከጀመረ አሁን አይደለም ቆይቷል። በደርግ ጊዜ ግን መሬት ተመልሷል የሚል
አዋጅ ስለወጣና የኦሮሞ ህዝብን በዚህ ተስፋ የመሬት ከበርቴዎች የመሬት ባለባቶች የዚህ የባለባትነት ጊዜ አልፏል፣ የነፍጠኝነት ጊዜ አልፏል ብሎ ባመነበት ሰዓት ከመሬቱ ላይ መነቀሉ በአካባቢው ሁሉ ማለቴ ነው፣ በጅማ፣ በወለጋ፣ በተለያዩ የኦሮሚያ አካባቢዎች ኦሮሞ ህዝብ በሚኖርበት ቦታ ላይ መሬቱ እየተወሰደበት ነው። አብዛኛው የኦሮሞ ህዝብ ገበሬ ነው፣ የሚኖረው ከህይወቱ የተያያዘው ከመሬቱ ጋር ነው። ይሄ እንግዲህ በቀጥታ ስለ ኢኮኖሚ የሚነገርበት ጊዜ ነው። የመኖር አቅሙ በመሬት ላይ የተመሰረተ ስለሆነ ነው። ሁለተኛው ነገር ግን ይሄ ምሳሌ መሆኑ ነው። የፍንፍኔ ወይም የአዲስ አበባ ብቻ ሳይሆን የትም ቦታ የኦሮሞ ህዝብ ኑሮ በቀጥታ ከመሬት ጋር የተያያዘ ብቻ ሳይሆን የኦሮሞ ህዝብን ማንነት ከመሬቱ ጋር የተያያዘ ነው። ያ በሚነካበት ጊዜ ተገኘ የተባለ ተስፋ በሚወሰድበት ጊዜ፣ በሚነጠቅበት ጊዜ የመኖር ተስፋው ወይም ወደፊት ለመቀጠል የሚችልበት ተስፋ በሚወሰድበት ጊዜ ማንም ሰው ይንቀሳቀሳል። የኦሮሞ ህዝብም በዚህ ነው የሚንቀሳቀሰው። ተማሪዎች የግንባር ቀደም የሆኑበት ምክንያት አብዛኛው ኑሯቸው ህይወታቸው ወደፊት ነው ያለው፣ በእድሜ ማለቴ ነው። ወደፊት ስላለ የመኖር ተስፋ ስለጨለመባቸው ነው የተነሱት። የወደፊት ተስፋቸው የተሻለ ህይወት፣ አክብሮት ያለው ህይወት ለመኖር የሚችሉበት ተስፋ ያ ጭላንጭል ስለተዳፈነባቸው ነው የተነሱት። ይሄ እንግዲህ የኦሮሞ ህዝብ ብቻ የሚያደርገው አይደለም። የመኖር ጭላንጭሉ የተወሰደበት፣ የመኖር ጭላንጭሉ የተዳፈነበት ህዝብ ሁሉ ይነሳል። እንደዚህ ነው ይመስለኝ እኔ። ጆር ዶክተር ባነሱት ጉዳይ ላይ አክለ እንድትመልስልኝ የምፈልገው አንድ ነገር ምንድን ነው፣ እንዲህ አይነት ችግር በሌሎቹ የኢትዮጵያ ክፍላት ሀገሮች ውስጥ አይታዩም? በብዛት እየታዩ ያሉት በተለይ ደግሞ ከ2000 ዓመተ ምህረት ወዲህ እየታየ ያለው በኦሮሚያ ክልል ዙሪያ ብቻ ነው። የመሬት ይዞታ ጉዳይ በተለይ ደግሞ በፍንፍኔ ዙሪያ ባሉት ከተሞች ለምንድን ነው ኦሮሚያን ያነጣጠረው ይሄ ጉዳይ? እንግዲህ ፕሮፌሰር ባሉት ላይ መገንባት አስፈላጊ ነው። የመሬት ጥያቄ፣ የማስተር ፕላኑ ጥያቄ ብዙ ነገሮችን ያቀፈ ነው። ለምንድነው በኦሮሚያ ይሄ ነገር የሚነሳው ደጋግሞ ሲባል በተለይ የመሬት ፖሊሲ በሰሜኑ ኢትዮጵያና በደቡቡ ኦሮሚያንም ጨምሮ ሌሎች ጋምቤላ ክልል፣ ቤኒሻንጉል፣ ደቡብ ያለው የመሬት ይዞታ ከታሪክም አንስቶ አሁንም የሚደረገው የመንግስት ፖሊሲ የተለያየ ነው። በሰሜኑ በጎንደር፣ ጎጃም፣ ትግራይ የርስት ሲስተም ነበር የነበረው። ወደ ደቡቡ ግን በኃይል በተያዘው አካባቢ ላይ መንግስት የኃይለ ሥላሴም የሚኒሊክም የደርግም ያሁኑም የሚያደርጉት ያ መሬት እንደፈለገው የመቸርቸርና በኃይለ ሥላሴ ጊዜ ለባላባቱ የመስጠት አሁን ደግሞ ለኢንቨስትመንት የመስጠቱ ሂደት ስላለ ብዙ ሰው በመሬት መፈናቀል ይጎዳል ደቡብ ላይ። አሁን የአሁኑ መንግስት ብቻ ብንወስደው ራሱ ወደ 3 ሚሊዮን ሄክታር የሚሆን መሬት ለኢንቨስትመንት ተሰጥቷል ነው የሚባለው። 1 ሄክታር ሰሜን ላይ አልተሰጠም። 1 ሄክታር አማራ ክልልና ትግራይ ውስጥ አልተሰጠም። የተሰጠው እንዳለ በኦሮሚያና በደቡብ ክልሎች ውስጥ ነው። ይሄ ልዩነቱን ያሳያል። ሁለተኛ ኦሮሚያ ውስጥ ለምን እየጨመረ ይሄ ሁኔታ በየጊዜው ለምን ይመላለሳል ሲባል ይሄ መንግስት ስልጣን በያዘ አካባቢ ወደ መጀመሪያው አካባቢ ምንም እንኳን ቁርሾዎች ቢኖሩ ተስፋ ነበረ። ከዛ በፊት የነበሩ መንግስታት ያልመለሷቸውን አንዳንድ ወሳኝ መልሶች ሰጥቶ ነበር። አንደኛ ህዝቡ ራሱን በራሱ የማስተዳደር፣ በራሱ አካባቢ ላይ በቋንቋ የመተዳደር፣ በራሱ ህዝብ የመተዳደር፣ በኦሮሚያ ክልል ውስጥ ሙሉ ስልጣን እንኳን ባይሆን የተወሰነ ራስን የማስተዳደር መብት ሰጥቶ ነበር። ከ2001 ወዲህ ይሄ ነገር እየተሸራረፈ ነው የመጣው። የኦሮሚያ ክልላዊ መንግስት እና የኦሮሞ የአካባቢው ማህበረሰብ ያላቸው ራስን በራስ የማስተዳደር መብት እየተነጠቀ ወደ ፌዴራሉ መንግስት የገባበት ሁኔታ ነው የምታየው። ለምሳሌ አሁን በማስተር ፕላኑ በቅርቡ ደግሞ የወጣው የኦሮሚያ የከተሞች ልማት ፖሊሲ አሁን በቅርብ ይወጣል። ይሄ የሚያደርገው ምንድነው? በከተሞች ውስጥ ያለውን መብት አሳልፎ ለፌዴራል መንግስት ይሰጣል። ከዛም አልፎ ደግሞ በመሬት ላይ ወደ 2008 አካባቢ ይመስለኛል የመሬት ባንክ የሚባል በፌዴራል መንግስት ተቋቋመ። የግብርና መሬቶች ለኢንቨስትመንት በኢትዮጵያ ውስጥ በኦሮሚያ ውስጥ የሚሰጡት በፌዴራል መንግስቱ ትእዛዝ ነው። አሁን ደግሞ የከተማ መሬቶች
በአዲስ አበባ ዙሪያ ያሉትን ብቻ ሳይሆኑ በሌሎች ከተሞች በሜትሮፖሊስና ሪጂዮፖሊስ በተባሉት አካባቢ የሚሰጠው በፌዴራል መንግስት ነው። ይሄ በኦሮሚያ ክልል መብት ላይ በኦሮሞ ህዝብ መብት ላይ ኢንፍሪንጅ እያደረገ ስለሄደ ይሄ በተማሪውና በማህበረሰቡ ውስጥም እየተሰማ ስለሄደ ነው በየጊዜው ይሄ ነገር እያገረሸ የሚሄደው። ዶክተር ወደ እርስዎ ሲመለስ ባለፈው አመት በመጀመሪያዎቹ 2014 ላይ ይሄ ጉዳይ በብዛት የተነሳው በዛን ጊዜ ነበረ እና ስንዘግብ ነበረ ከ70 በላይ ተማሪዎች ሞተዋል። ይህንን ጥያቄ አንግበው ተነስተውና መንግስት በመሳሪያ ነው የመለሰው ጥያቄውን። አሁንም ካየን 3 ተማሪዎች መሞታቸውን መንግስት በሚዲያው አምኗል። ይሄ ጉዳይ መቼ ነው እልባት የሚያገኘው? ጀዋር አሁን ከተናገረው ጋር የሚያያዝ ነገር አለ። የመሬቱ ስሪት ጉዳይ ብቻ ሳይሆን የኢትዮጵያ ስልጣኔ ራሱ ስልጣኔው ከጀመረ ጀምሮ ከሰሜን ወደ ደቡብ እየሄደ ነው ያለው። ከአክሱም ወደ ዛጉዌ፣ ከዛጉዌ ወደ ሸዋ፣ ከዛ ወደ ደቡብ እየመጣ ነው ያለው። ይሄ ሁሉ ጥያቄው ምንድን ነው ተብሎ ቢጠየቅ የመሬትና በመሬት ውስጥ የሚገኙ የተፈጥሮ ሀብቶች ያሉት በደቡቡ ክፍለ ሀገር ነው። ይሄ ነው የኢትዮጵያን የመንግስት ዋናው የመንግስት መቀመጫ የሆነውን ወደ ደቡብ ሲያስኬደው የነበረው። ኢትዮጵያ ከውጭ ሀገር መንግስታት ከጣሊያን ጋርም ጦርነት አድርጋ ጦርነቱን ያሸነፈችው ዋናው የእህል የተፈጥሮ ሀብት ለጦርነትና መንግስትን ለማስተዳደር የሚያስፈልጉ ሀብቶች ሁሉ ያሉት በደቡባዊ ክፍለ ሀገር ነው። ይሄ አንድ ነገር ነው። ሁለተኛው በአሁን ባለንበት ሰዓት መጠቀስ ያለበት ነገር ምንድን ነው? በዓለም አቀፍ ደረጃ የመሬት ለእርሻ የሚውልና የእህል እና ለምግብ የሚሆኑ እህል ዘሮችን ወይም አትክልቶችን፣ ፍራፍሬ ለማብቀል የሚያስፈልገው ለእርሻ የሚመች መሬት በአብዛኛው ከዓለም እያለቀ ነው። በአውሮፓ በሰሜን አሜሪካ አልቋል። ቀረ የተባለው የእርሻ መሬት ያለው በደቡብ አሜሪካና በአፍሪካ ውስጥ ነው። ከአፍሪካ ውስጥም ደግሞ በኢትዮጵያ ውስጥ አለ። ከኢትዮጵያ ውስጥም ደግሞ ይሄ ከቀድሞ ጀምሮ የመንግስትን መቀመጫ በታሪኩ ውስጥ ከሰሜን ወደ ደቡብ ሲስብ የነበረው አሁን የኢትዮጵያን የሰሜናዊውን የገዢ ክፍል የመሳብ ብቻ ሳይሆን በዓለም አቀፍ ደረጃ የምግብ እጥረት ሊያጋጥማቸው የሚችሉ አገሮችን ሁሉ የሚስብ ሆኖ ተገኝተዋል ማለት ነው በአሁኑ ደረጃ። ይሄም ማለት ለምሳሌ ቻይናን መውሰድ እንችላለን። ቻይና የዩክሬንን 10% መሬት የእርሻ የሚሆን መሬት ወስዷል። ከሌላ ቦታም መሬት እየወሰደ ነው። አረቦችም እንደዚህ እያደረጉ ነው። ወደፊት እየታየ ነው። መሬቱ ራሱ እየጠበበ ነው። መሬት እያለቀ ነው። የውሃ ችግር ደግሞ አለ። በቻይና አሁን ወደ 6000 የሚሆኑ ወንዞች ደርቀዋል በተለያየ ምክንያት። ወደዛ ሳንገባ እንዲህ አይነት ነገር በዓለም አቀፍ ደረጃ አለ። እንግዲህ ባጭሩ ለማለት የፈለግኩት ምንድን ነው፣ መፍትሄው ምንድን ነው ወዳልከው ነገር ለመሄድ ነው። በእኛው በኢትዮጵያ በሀገራችን አካባቢ ወደ ታሪክ ብናይኖር ስናይ የመንግስት መቀመጫ ወደ ታች መምጣቱ ራሱ የሚያሳየው መሬትንና በውስጡ ያሉትን የተፈጥሮ ሀብት መያዝ ነው። ያ መስህብ ናቸው፣ ሲስቡ ነበረ። አሁን ደግሞ የተለየ መልክ ያለው ምንድነው? በዓለም አቀፍ ደረጃ ነው የመሬት ሽሚያ ያለው። ይሄም በእኛ አካባቢ የተገለጠ ነው። ይሄ እንግዲህ ከታሪካዊው አካሄድ የተለየ ነው ማለት ነው በአሁኑ ደረጃ ያለው። መንግስትም ይሄንን ነገር እንደ መከላከል አሳልፎ ለመስጠት የተዘጋጀ ሆኖ ነው ያለው። እንዴት ነው መቆም የሚችለው? እኔ አውቅልሃለሁ፣ የሚያስፈልግህ እድገት ነው፣ የኢኮኖሚ እድገት ነው ወይም ልማት ነው። ልማት ደግሞ እኔ ነኝ የማውቀው፣ እኔ ነኝ የምነግርህ። እኔ የምነግርህን ካልተቀበልክ ድሃ ሆነ ነው የምትቀረው። ስለዚህ እኔ ያውቃለሁ፣ መንግስት ያውቃል፣ መንግስት ያውቅልሃል። ልማት ማግኘት አለብህ በግድ ወደድክም ጠላህም ልማትን እኔ የነገርኩህን ልማት ማግኘት አለብህ የሚለው የመንግስት አስተያየት ካልቀረ በስተቀር ህዝቡ በአካባቢው ለአካባቢው የሚመቸውን ልማት ለአካባቢው የሚመቸውን እድገት ራሱ እየመረጠ በራሱ ፍላጎት
ለኑሮው ለልጆቹ ለወደፊቱ የሚመቸውን አይነት ልማት ካላካሄደ በስተቀር እኔ አውቅልሃለሁ ወደድክም ጠላህም መንግስት ባለስልጣናት የተጠቀሙበትን ቋንቋ ነው እየተጠቀምኩ ያለው ወደድክም ጠላህም እኔ ነኝ የማውቀው እኔ ነኝ የማደርግልህ የሚለው ነገር መቅረት እስካልቀረ ድረስ ይሄ ነገር የሚቆም ነገር አይደለም። መፍትሄው ከህዝብ ጋር መነጋገር ነው። ልማትን መንግስት ስላወቀ ብቻ ከታች ወደ ላይ የሚደረገው ልማት ጊዜ ያለፈበት ልማት ነው። ከህዝብ ጋር በመነጋገር ለአካባቢ የሚመች ለአካባቢ ብቻ አይደለም ለሚቀጥለው ትውልድ ደግሞ የሚያስፈልግ አይነት ልማት ይሄ በእንግሊዝኛ ቋንቋ sustainable development participatory development የሚባል ነገር አለ። ይሄ ነገር በቃል ብቻ መንግስት የሚናገረው ሳይሆን በተግባር የሚውል መሆን አለበት። ለምን ለዛሬው ወገን ብቻ ሳይሆን ለመንግስት ስልጣን ብቻ ሳይሆን ለነገ ደግሞ ማሰብ አለብን። ለሚቀጥለው ትውልድ ደግሞ ማሰብ አለብን። ዓለም ሁሉ ይሄንን እየተናገረ ነው። የህዝብን አስተያየት ከቁጥር የማያስገባ አይነት ልማት ዘላቂ ልማት አይደለም። ዘላቂ ልማት ነው የሚያስፈልገው። ይሄ ነገር ለፖለቲካ አሁን ያለውን የፖለቲካ ችግር ብቻ ለመፍታት ሳይሆን ወደፊትም ያለውን የልማት ሁኔታ የልማትን አቅጣጫ የሚመለከት ነገር ነው። ስለዚህ በአሁን ሰዓት ተማሪዎችን አስረን ወይም ገለን እናስቀራለን የሚለው ምናልባት ለዛሬ ያለውን የፖለቲካ ችግር ለጊዜው ጋብ ሊያደርገው ይችል ይሆናል። ወደፊት ግን ያለውን የፖለቲካ ችግርና የኢኮኖሚ ችግር ሊያስወግድ አይችልም። ለሀገር ማሰብ አለብን፣ ለህዝብ ማሰብ አለብን። ከዛ ብንነሳ ችግሩ መፍትሄ ይኖረዋል፣ ካለበዛ አይኖረውም። ጀዋር ወደ አንተ ስመለስ ባለፈው በረሃቡ ጉዳይ ላይ አንስተን በጣም ስንወያይና ስንዘግብ ነበረና የመንግስት ባለስልጣናት ሁለት የተለያዩ ሀሳቦችን በሚዲያ ላይ ወጥተው ይሰጡ የነበረበት ጉዳይ አለ። የእርሻ ልማት ሚኒስትሩና የፋይናንስ ሚኒስትሩ። የዛሬውንም ብናይ ደግሞ በማስተር ፕላኑ ጉዳይ ላይ በቅርብ ጊዜ የኦሮሚያ ትልቅ ባለስልጣን ወጥተው መሬቱ ወርቅ እንኳን ቢያፈስ የኦሮሞ ህዝብ ካልፈለገው ይሄ ጉዳይ ተግባራዊ አይሆንም ያሉበት ደረጃ ላይ ደርሰዋል። አቶ አባይ ፀሐዬ ደግሞ ባለፈው ጊዜ ወደዳችሁም ጠላችሁም ተግባራዊ ይሆናል የሚል አይነት አነጋገር ነበር ያሰሙት። የኦሮሞ ህዝብ ካልፈለገው ሲባል ያልፈለገው የሚባለው እንዴት ነው የሚተረጎመው? ሰው እየሞተ ነው፣ ተማሪዎች እየተገደሉ ነው፣ እየታሰሩ ነው። ያልፈለገውን እንዴት ነው የምታየው? ይሄ የተምታታ የመንግስት ባለስልጣናት መልስ የሚያሳይህ በተለይ በዚህ ጉዳይ ላይ በዚህ በማስተር ፕላኑ ጉዳይ ላይ ማስተር ፕላኑ ሲወጣም ውይይቱ ኦህዴዶችንና የኦሮሞ ባለስልጣናትን እንዳካተተ ይሄ በግልጽ የሚታወቅ ጉዳይ ነው። የተወሰኑ የጥቂት ሰዎች የሰሩበት ነው። ከፈረንሳይ የሊዮን ከተማ ጋር አብረው የሰሩት ጉዳይ ነው። ይሄ ነገር ተቃውሞ ሊያስነሳ እንደሚችል ስለሚያውቁ በሚስጥር ተይዞ ነው የተሰራበት። የኦህዴዶች በግልጽ መናገር የሚቻል ነው። ሙሉ በሙሉ በምትለው ደረጃ ይሄን ነገር አይደግፉትም፣ አይቀበሉትም። ትዝ ካለ እናንተ ስትዘግቡት እንደነበረው ይሄ ጥያቄ እኮ ተማሪ አይደለም መጀመሪያ ያነሳው፣ የኦህዴድ የማዕከላዊ ደረጃ ባለስልጣናቶች ናቸው ያነሱት እና ይሄን ተቃውሞ እንዳለ ታያለ። በውስጥ አስገድደዋቸው በኃይል ይዘው እንደሚሄዱ። ለዚህ ደግሞ ትልቁ ማሳያ አባይ ፀሐዬ በአንድ ወገን የሚናገረውና እነ ለማ መገርሳ እነ ዳባ የሚናገሩትን ነገር በሁለት ማየት ይላል። ወደዳችሁም ጠላችሁም በግድ እንጭንባችኋለን፣ ከማስፈጸም የሚያስቀረው ነገር የለም ሲሉ ታያለ በአንድ ወገን። በሌላ ወገን ደግሞ አይ ከህዝብ ካልፈለገው ስራ ላይ አይውልም የሚል አይነት ዝንባሌ ደግሞ ታያለ። በህወሓት ወገን አስፈራርቶ ስራ ላይ ለማስዋል ሙከራ እያደረጉ ነው። ሰሞኑንም ከዚህ በፊትም አባይ ፀሐዬም ስለ የነበረው ይሄን ነገር ተቃውሞ የፈጠረብንና ደንቃራ የሆነብን ኦህዴድና የኦሮሚያ ክልል መንግስት ባለስልጣናት ናቸው ወደሚል ፍረጃ ይሄዳሉ። ኦህዴድን አስሞክተው ከጎናቸው ለማምጣት የሚያደርጉት ሙከራ ነው ማለት ነው። በኦህዴዶች ደግሞ ከላይ ህወሓትን ይፈራሉ፣ ከታች የኦሮሞን ህዝብ ይፈራሉ። ከታች ህዝቡ እንደማይቀበላቸው ያውቃሉ፣ ከላይ ያለው አካል ደግሞ እንደማይቀበለው ያውቃሉ። በመካከል ላይ ተንጠልጥለዋል። ይህ ህዝቡ ካልፈለገው ስራ ላይ አይውልም የሚለው ነገር ህዝቡ እንደማይፈልገው ከዚህ የበለጠ በምን ይናገር? የዛሬ 2 ዓመት ወደ 78 የሚሆን ሰው ነው የሞተው። በሺዎች የሚቆጠሩ ናቸው የታሰሩት።
ከዛ ወዲህ በተለያዩ መድረኮች በተለያዩ በአገር ውስጥም በውጭም ባሉ መድረኮች ይህ ነገር ስራ ላይ መዋል የለበትም መቆም አለበት እያሉ ነው እየሄዱ ያሉት። ሰው ይሄን እየተቃወመ በተጨባጭ ግን እየተደረገ ያለው ምንድነው? የመሬት ነጠቃው ባለፈው የዘገባችሁት አላችሁ። በአቶ መለስ ዜናዊ ስም ወደ 24000 ካሬ የሚሆን መሬት ነው ከሰበታ የሚወሰን። እንዲህ አይነት ነገሮች ታያለህና በአንድ ወገን ህዝቡ ካልፈለገው ይላሉ፣ በሌላ ወገን ህዝቡ የባሰ የሚያነሳሳው ነገር እየሰሩ ነው ያሉት። ከልማት ጋር ፕሮፌሰር ቅድም የተናገረውን ማንሳት አስፈላጊ ነው። መንግስት በአሁኑ ጊዜ የተናገረ ያለው ነገር ምንድነው? እነኚህ ጸረ ልማት ናቸው፣ ሀገር እንዳታድግ የሚፈልጉ ናቸው፣ ከተማ ማደግን የሚጠሉ ናቸው። ኦሮሞውን እንደ ጸረ ልማት ኦሮሞ ገጠሬ ሆኖ ብቻ ከብት እያገደ መኖር የሚፈልግ አይነት ህዝብ ለማድረግ የሚያደርጉት የማጥላላት ዘመቻ አለ። የኦሮሞ ህዝብ የከተማ እድገትንም አይቃወምም። የኦሮሞ ህዝብ የከተማ መስፋፋትንም አይቃወምም። የኦሮሞ ህዝብ እያለ ያለው የሚመጣው እድገት እኔንም ተጠቃሚ ማድረግ አለበት፣ ከተማ የሚስፋፋ ከሆነ እኔንም ይዞኝ ማደግ መቻል አለበት እንጂ እኔን አፍርሶ እኔን ንዶ እኔን ከመሬት አፈናቅሎ እኔ ካለሁበት ድህነት ደረጃ የባሰ እያወረደኝ ማደግ የለበትም ነው እያለ ያለው። ይሄን ደግሞ ነገ የሚመጣውን ብቻ አይደለም እያየ ያለው፣ ከዚህ በፊት የሆነውንም አሁንም እየሆነ ያለውን ነው የሚያየው። አዲስ አበባ ከመጀመሪያዋ እስከ ዛሬ ድረስ በተስፋፋች አንድ ስንስር በተስፋፋች ቁጥር በሺዎች የሚቆጠሩ ገበሬዎችን ነው እያንፈናቀለች የመጣችው። ዛሬ ገርጂ የሚባሉት አካባቢዎች፣ ቦሌ የሚባሉት አካባቢዎች እኮ የዛሬ 20-30 ዓመት የገበሬ መሬቶች ነበሩ። እዛ ላይ የነበሩ ኦሮሞዎች የት ሄዱ? ዛሬ ቡራዩ ላይ ያለው ኦሮሞ አብዶ የሚቆጣው ለምንድን ነው? ከሱ 3-4 ኪሎ ሜትር ወደ ከተማ ውስጥ ያለው የሱ አጎቶች የሱ አማቾች የሉም። ዛሬ ዘራቸው ጠፍቷል ማለት ነው። እኔም የሚቀጥለው ስራ ዘሬ የሚጠፋ ነው እያለው እየተናገረ ያለው እንጂ የኦሮሞ ህዝብ ልማቱን እየተቃወመ አይደለም። ልማት እንዲመጣ እየተቃወመ አይደለም። ኢትዮጵያ ውስጥ የኢኮኖሚ እድገት አለ። አዎ፣ የኢኮኖሚ እድገት ስንል ግን አገር ብቻውን አያድግም። ህዝቡን ይዞ ማደግ መቻል አለበት። ኢትዮጵያ ውስጥ እየሆነ ያለው ኢኮኖሚ እያደገ ነው። ሰው ያየዋል። ፎቅ በፎቅ እየሆነ ነው። መኪና በመኪና እየሆነ ነው። ህዝቡ ግን እየደኸየ ነው እየሄደ ያለው። ለምን? የሀገሪቷ እድገት መሬቱ ተሽጦ በተለያየ መልኩ የገበሬው ህይወት እየተናደ ተጠቃሚ የሚሆነው ግን ጥቂቶች ናቸው። ይሄንን ደግሞ የመንግስትን ስታቲስቲክስ መጥቀስ እንችላለን። የመንግስት የውስጥ ገቢዎች ሚኒስቴር ምንድን ያለው? ኢትዮጵያ ውስጥ ከሚመጣ ግብር ውስጥ ግብር ከፋዮች ትልልቅ 70% የሚሆኑ ግብር የሚከፍሉት ከ1000 በታች ሰዎች ናቸው ይላል። በቅርቡ ደግሞ በአንድ ኢንተርናሽናል ሚዲያ ጆርናል የወጣ ምን ይላል? ኢትዮጵያ ውስጥ በዶላር ሚሊዮነሮች የዶላር ሚሊዮነሮች ባለፈው 5 ዓመት በእጥፍ አደጉ ይላል። ከ1000 ምናምን ወደ 2000 ምናምን። እነዚህ ወደ 2000-3000 የማያክሉ ሚሊዮነሮች ናቸው የሀገሪቷን አብዛኛውን ንብረት ተቆጣጥረው እየሄዱ ያሉት። እነሱ እንደ ሮኬት እየተመዘገዘጉ አብዛኛው ገበሬ ደግሞ እየሰቀጠ የሄደበት ነው ያለው። ለዚህ ማስረጃው የህዝቡ ተቃውሞ ብቻ አይደለም፣ ረሃቡ። አገሪቷ በኢኮኖሚ እንዴት አደገች እየተባለ 15 ሚሊዮን ህዝብ እየተራበ ነው። ይሄ 15 ሚሊዮን ህዝብ ውስጥ እኮ የተራበው አብዛኛው ይሄ ከመሬቱ ተነጥቆ የእርሻ መሬቱ ለኢንቨስትመንት፣ የከተማ መሬቱ ለኢንቨስትመንት እያለ እየተሰጠ ከዛ የሚገኘው ገንዘብ ደግሞ እሱ ላይ ኢንቨስት የሚደረግ ሳይሆን በባለስልጣናቶችና በጥቂቶች ኪስ ስለሚገባ ነው። ይሄ ነው ህዝቡን እያንገበገበ ወደ ቁጣ እየወሰደ ያለው እንጂ ልማትን መቃወም አይደለም። ዶክተር፣ መንግስት 547 ወንበር በህዝብ ድምፅ አሸንፎ ስልጣን ላይ መሆኑን እየተናገረበት ያለበት ወቅት ነው። ልማታዊ መሆኑን ነው የሚናገረው። ይሄ ልማታዊ መንግስት ወረድ ብሎ ህዝቡን ያላወያየበትና የህዝቡን አመኔታ ካለው ወረድ ብሎ ህዝቡን በዚህ ጉዳይ ላይ ያላወያየበት ትልቁ ምክንያት ምንድን ነው? ፖለቲካዊ አሰራር ነው ያለው። ማለት ልማትም ቢሆን በስልጣን ላይ ያለውን መንግስት በስልጣን ላይ እንዲቆይ የሚያስችል ካልሆነ በስተቀር ምንም ነገር አይደረግም። የኢኮኖሚ እድገትም ለኢኮኖሚ እድገት ሳይሆን ልማትም ለልማት ሳይሆን ፖለቲካውን መደገፍ አለበት። ፖለቲካውን የማይደግፍ የኢኮኖሚ እድገት፣ ፖለቲካውን የማይደግፍ ልማት በኢትዮጵያ ውስጥ አዲስ ነገር አይደለም። ቀደም ሲልም የነበረ ነው። በአሁን ሰዓት ዋና መሳሪያ ሆኖ ተገኝቷል። የኢትዮጵያ መንግስት
ሁሉም መንግስት ሌጂቲመሲ ያስፈልገዋል። ለኢትዮጵያ መንግስት በአሁኑ ሰዓት የኢኮኖሚ እድገት ነው የስልጣን መሳሪያ ሆኖ ያለው፣ የፖለቲካ መቆያ ሆኖ ያለው። ስለዚህ ከፖለቲካ አንጻር ነው ልማትም የሚደረገው። ይሄን ነገር አንድ ጊዜ ከአንድ የመንግስት ባለስልጣን ጋር ስነጋገር በዚህ ነገር እንኳን ባንከራከር ጥሩ ነው አለኝ። ማለት በዚህ ነገር ማለት በልማት ጉዳይ ላይ ባንከራከር ጥሩ ነው አለ። እዛ ላይ አይደለም እንከራከረው፣ ልማት ማስፈልገው ላይ አይደለም ክርክሩ። ልማት ግን አንድ አይነት ነገር አይደለም። ልማት አንድ አይነት መልክ ያለው ከሱቅ ሄደ የምትገዛው ነገር አይደለም። ልማት የተለያየ አመለካከት አለው። ለምሳሌ በደርግ ዘመነ መንግስት የድርቅ ችግር በተፈጠረ ጊዜ ህዝብን ከወሎ የድርቅ ችግር ካስቸገረበት ዳቦ መሬት ወዳለበት ነው አቶ ለገሰ አስፋው ያለው። ወደዛ እንወስድና እናሰፍራለን አለ። የት ነው ይሄ ዳቦ መሬት ያለው? እንግዲህ ዋናው የሰፈራው አይነት አንዱ ስግሰጋ ነው የነበረው። ገበሬዎች ባሉበት ቦታ ላይ ክፍት መሬት አለ ብለው የሚሰገስጉት አለ። ሌላው ደግሞ ይሄ ኮንቬንሽናል የሚባለው ማንም ሰው ያልሰፈረበት መሬት ነውና መተከል ላይ ጋምቤላ ላይ እናሰፍራለን ብሎ ተማሪዎችንም ከትምህርት ቤት አውጥቶ እዛ ላይ አስፍሮ ነበረ ቤት እንዲሰሩ አይደል። ያን ጊዜ መተከል ላይ ወይም ደግሞ ኡበላ የተለያዩ ቦታ ላይ የሰፈረው ህዝብ አልቆየም። ለምንድን ነው ያልቆየው? በአካባቢው የነበረው ህዝብ ያ ቦታ ለእርሻ እንደማይመች ከዘመናት የመጡ ጥበብ ነበረ። ያ ቦታ የአፈሩ አይነት ለእርሻ የሚሆን አይደለም፣ የዘራህበትን የሚገድል ነው። ምክንያቱም በውስጡ ያለው ንጥረ ነገር ለእርሻ አይሆንም። ጓድ መንግስቱ ግን ከአየር ላይ ተመልክተው ይሄ እንደዚህ አይነት ዛፍ የሚያበቅለው ነው በቆሎ አበቅልም የምትለኝ እንዲህ ጥጥ አበቅልም የምትለኝ ብሎ የእርሻ ባለሙያዎችን ዘግቶ በፖለቲካ ጉዳይ ብቻ ውሳኔ በማድረጉ ህዝብ ወደዚያ ቦታ ሄደው ህዝብ አለቀ። ስለዚህ ልማት መንግስት ስላለው ብቻ ልማት አይደለም። ልማት የተለያየ ነው። ህዝብን የማያሳድግ ለህዝብ ጥቅም የማይሰጥ ቅድም እንዳልኩት ደግሞ ለሚቀጥለውም ትውልድ የማያስብ አይነት ልማት አይደለም። በተለይ በመንግስት አዋቂዎች ወይንም ደግሞ በዓለም አቀፍ ድርጅቶች የተዘጋጀ የልማት አሰራር ዘለቄታዊ እንዳልሆነ ለህዝብ እንደማይጠቅም ይሄንን ካወቅን ቆይተናል። አሁን እንዳልኩት በአካባቢው ስላለው ነገር ከህዝቡ በላይ የሚያውቅ የለም። ስለ አካባቢው አንድ ወጥ የሆነ ልማት የለም። በትግራይ ያለ የሚያስፈልግ ልማት በወላይታ ላይ ሊሰራ አይችልም። የተለያዩ ነገሮች ናቸው። ስለዚህ ከአካባቢው ህዝብ ጋር ይህንን የቆየ እውቀት የቆየ ጥበብ ካልተጠቀምን በስተቀር ሁሉም አንድ ወጥ ልማት ሊሆን አይችልም። የአካባቢውን ሁኔታ ማየት አለብን ማለት ነው። ይሄ እንግዲህ ልማት ስለሆነ ብቻ ልማት ሊያመጣ አይችልም። ችግሩ ዋናው ያለው ምንድነው? በመንግስት ላይ ያሉት ባለስልጣናት ለመንግስት ስልጣን ማቆያ ይጠቅማል ብለው የሚያስቡትን ልማት ነው በህዝቡ ላይ የገፉ ያሉት። ህዝቡ ወደደም ጠላ። ይሄ ነው ዋናው ችግር የሚመስለኝ ነው። ጀዋር በዚህ ጉዳይ ላይ አክለ ልትመልስልኝ ትችላለህ? እና ባለፈው ጊዜ የኦሮሞ ፌዴራሊስት ኮንግረስ ፓርቲ የኦሮሚያን ክፍላት ሀገሮችን ለማወያየት አንድ የጀመሩት ዝግጅት ነበረ እና በመንግስት ታግዶ ነበረ። መንግስት ተቃዋሚ ፓርቲዎች ህዝቡን እንዲያወያዩ አይፈልግም፣ ለራሱም ደግሞ ወረድ ብሎ ህዝቡን እያወያየ አይደለም። ህዝቡን ቢያወያይ ውጤቱ ምን የሚሆን ይመስልሃል? ችግሩ እኮ እዛ ጋር ያለው ችግሩ ምን መሰለ እየሆነ ያለው ኢትዮጵያ ውስጥ ስለ ዲሞክራሲ በጣም ይነገራል። ህዝቡ ሌት ተቀን ጆሮ እስኪሰለቸው ድረስ መብት እንዳለው ይነገረዋል። ያ መብት ግን ኤክሰርሳይዝ እንዲያደርግ አይፈቀድለትም። ተቃዋሚ ፓርቲዎች በዚህ ጉዳይ ላይ ለማወያየት ፈለጉ፣ ተከለከሉ። ህዝቡ ከድርጅቶች ጋር መወያየት ፈለገ። ኦህዴድ ሄዶ አወያየ። አንድ ሁለት ቦታ ላይ ውይይት ሲያደርጉ እነሱ ለህዝቡ ለማሳመን የሚያቀርቡትን አጀንዳ ህዝቡ አልተቀበለም። በኢህአዴጋዊ አመለካከት አብዮታዊ ዲሞክራሲ በሚሉት አመለካከት
ሀሳብ ከላይ ብቻ ነው እንደ ወንዝ መፍሰስ ያለበት። ከላይ መጥቶ ከታች ተቀባይነት ካላገኘ ያ ስራ አልተሰራም ማለት ነው። ስለዚህ ከህዝቡ ጋር ተወያይተው የህዝቡን ኢንፑት ማዳመጥ አልፈለጉትም። አሁንም ቢሆን እኮ ህዝቡ በተቃውሞም ይሁን በየሰልፉም ይሁን እያለ ያለው አዳምጡን፣ የእናንተን ብቻ አይደለም፣ ልማት ከተባለ እኛን የሚያሳትፍ እኛን የሚጠቅም መሆን መቻል አለበት እንጂ እናንተ ከላይ የምታወርዱት ብቻውን ዋጋ የለውም፣ እኛ ተጎጂዎች እየሆንን ነው እያለ ነው ህዝቡ እየተናገረ ያለው። ያንን መስማት አይፈልጉም። ምክንያቱም በአንደኛ የጥቅም ጉዳይ አለ፣ ሁለተኛ ደግሞ ለፖለቲካ ኤክስፒሪየንሲ ስለማይጠቅማቸው ይህን ነገር ለማዳመጥ እየሄዱ አይደለም። መጀመሪያ አካባቢ ውይይት ጀምሮ ነበር ከኦህዴድ የማዕከላዊ ባለስልጣናት ጋር። እነዚህን አሰልጥነው ትዝ ካለ ከሆነ የአሰልጣኞች ስልጠና በአዳማና በአዲስ አበባ ሲሰጥ ነበር። እነዚህ ካድሬዎች ሰልጥነው ሄደው ህዝቡን እንዲያሳምኑት፣ እነዚህ ካድሬዎች ራሱ ሊያምኑበት አልቻሉም ፕሮጀክቱን። ይህንን ህዝቡን ማሳመን አንችልም፣ ስለዚህ እንደዚህ አይነት ህገ መንግስታዊ፣ ታሪካዊ፣ ባህላዊ፣ ኢኮኖሚያዊ ጥያቄዎች አሉ። እነዚህ ጥያቄዎች ከፖሊሲ አንጻር ከታሪክ አንጻር በደንብ መጠናት አለባቸው። ይሄንን ነገር እንደ ህግ ጨርሳችሁ ከማምጣታችሁ በፊት እኛን ማሳተፍ ነበረባችሁ፣ ህዝቡን ማሳተፍ ነበረብን። ሁሉንም የሚጠቅም መሆን መቻል አለበት ነበረበት። ለምን አሁን ጫናችሁብን ሲሏቸው የማስፈራራት የዛቻ የአባይ ፀሐዬን መልስ ነው ያገኙት። ያ የአባይ ፀሐዬን መልስ እዛ ስብሰባ ላይ የቀረበ ነው ማለት ነው። ሁለተኛ ዙር ሲያደርጉት ካድሬዎቹን ጸጥ አስደረጓቸው። ካድሬዎቹ ህዝብ ውስጥ ሄደው ለመናገር ራሳቸውም አላመኑበትም እና ተጨናንቆ ያለ ሁኔታ ነው አሁን በተቃውሞ መልክ እየወጣ ያለው። አሁን ደግሞ ከድጡ ወደ ማጡ ነው እያደረጉት ያሉት። አሁን የተቃውሞ ሲመጣ ወይ ያንን ፖሊሲ ከመቀየር ወይ ደግሞ ለውይይት በር ከመክፈት ይልቅ ህዝቡን የሚወጣውን ሰልፍ የሚወጣውን እየገደሉ የመንግስት ባለስልጣናትን የኦህዴድን ባለስልጣናት ደግሞ ምን እያደረጉ ነው? ዛቻ። አሁንም እናንተ ናችሁ የምታነሳሱብን፣ አሁንም እናንተ ናችሁ መግደል ማፈን ያልፈለጋችሁት፣ ምክንያቱም ከነሱ ጋር ከጸረ ሰላምና ጸረ ልማት ኃይሎች ጋር ተቀናጅታችሁ የምትሰሩት የሚል አይነት ነገር ነው እየገፉ ያሉት። ይሄ ደግሞ በስርዓቱ ውስጥ በህዝቡም ውስጥ የባሰ ጥላቻና የባሰ ቴንሽን እየፈጠረ የሚሄድ ይመስለኛል። አዲ ዶክተር ወደ አንተ ስመለስ የተማሪዎች ንቅናቄ በኢትዮጵያ ውስጥ አዲስ አይደለም፣ በፊትም የነበረ ነው። በዓለም አቀፍ ደረጃ ብንወስድም በብዙ ሀገራቶች ውስጥ የተማሪዎችን ንቅናቄ አይተናል። የተማሪዎች ንቅናቄ በብዛት መሪ ነበራቸው፣ የተቀናጀ ነው፣ ስትራቴጂ አለው። በአሁኑ ሰዓት ለምሳሌ ወደ 1960ዎቹና 70ዎቹ አካባቢ የኢትዮጵያ ተማሪዎች ንቅናቄን ካየን እነ ገበየሁ ፍሪሳን፣ እነ አቦማ ምትኩን፣ እነ ዋልልኝ መኮንንን እናስታውሳለን። በአሁኑ ሰዓት ያኔ እንዲያውም ይህን ያህል ተማሪዎች አልሞቱም። በጣም ጥቂት አንድ ሁለት ሶስት የሚቆጠሩ ተማሪዎችን ነው የምናስታውሳቸው። በአሁኑ ሰዓት ግን በሰባዎች የሚቆጠሩ ተማሪዎች በመንገድ ላይ እየረገፉ፣ ግን አንድ አይከን፣ አንድ መሪ፣ አንድ በተቀናጀ መልኩ እነዚህን ተማሪዎች የሚመራ መሪ ከተማሪዎቹ ውስጥ ሊታይ አልቻለም። የ1960ዎቹ 70ዎቹ ንቅናቄ ብናይ ቮይስ አጌንስት ታይራኒ እናስታውሳለን። ይህኛው ንቅናቄ ይህኛው ተቃውሞ እንዲህ አይነት መሪ ለምንድን ነው ያጣው? ለምንድን ነው ያልተቀናጀሩ? ችግሩ ምንድን ነው? የቱ ጋ ነው? የኢትዮጵያ ተማሪዎች ንቅናቄ በ1960ዎቹ ውስጥ የነበረው ከዛ በኋላ በኢትዮጵያ ውስጥ የተፈጠረውን የፖለቲካ አሰራር ሁሉ የወሰነ ነው። ዋለልኝ መኮንን ብለህ ስም ጠቅሰሃል። አሁን ያለው የብሔረሰቦችንና የብሔሮችን መብት የመጠየቅ ጥያቄ እንኳን የፈለቀው ቀድሞም ነበረ። ነገር ግን የፈለቀው ዋለልኝ መኮንን ከጻፈውና የተማሪውን ንቅናቄ በተለያየ ቦታ ላይ የከፋፈለው ነው። ይህም ጥያቄ የተማሪዎች የኢትዮጵያ ሕዝብ ጥያቄ በተለይ ደግሞ የኦሮሞዎች ወይም የሶማሌዎች ወይም የሌሎቹ ጥያቄ የብሔረሰብ ጥያቄ ነው። መልሱም ደግሞ የራሳቸውን እድል በራሳቸው መወሰን አለባቸው የሚለው ነበረ።
ይሄ መጨረሻ ላይም ወደዚህ ተመልሰው የመጡት አሁን ስማቸውን የጠቀስካቸውን ቡማ ምትኩ ይሁኑ ገላሳ ድልቦ ይሁኑ ከዛ የፈለቁና ያንን ይዘው የወጡና ይህንን መልስ ማግኘት አለበት ብለው የተናገሩ መሪዎች ናቸው የቲፒኤልኤፍ መሪዎችም። ስለዚህ በኢትዮጵያ ውስጥ አሁን የምናየው የፖለቲካ አሰራር ራሱ ማለት የፌዴራል መንግስት አሰራሩ ራሱ ከዛ ጥያቄ ላይ የተያያዘ ነው። ያ ጊዜ የተነሳው ጥያቄ ሼፕ ያደረገው ነው ለማለት ነው። ያን ጊዜ ጥያቄው የነበረው ለኢትዮጵያ የአህዳዊ የመንግስት አሰራር እሱ ነው ዋናው ችግር። ይሄ የኦሮሞ ህዝብ በኦሮሞነቱ መታወቅ የለበትም። የኦሮሞ ህዝብ በኦሮሞነቱ በኢትዮጵያ ውስጥ የዜግነት መብት ሊኖረው አይችልም። የኦሮሞ ህዝብ የአማራን ባህልና ቋንቋ ሲወስድና አሲሚሌሽን የሚባለው ማለት ነው። በዛ መሰረት ዜጋ ሲሆን ማንነቱን ረስቶ ማንነቱን ትቶ የአምሃራይዜሽን የሚባለው ያን ሲሆን ብቻ ነው የዜግነት መብት ሊኖረው የሚችለው ነበር ጥያቄው በዛን ጊዜ። አሁን ያለው የተማሪዎች ንቅናቄ ከዛ የተለየ ነው። የአህዳዊው መንግስት የቀሰቀሰው ሙቭመንት አይደለም። አሁን ያለው የፌዴራል አሰራሩ በፌዴራል አሰራሩ መሰረት ባለው ህገ መንግስት መሰረት የተሰጠው መብት አልተከበረም የሚል የተማሪዎች ንቅናቄ ነው አሁን ያለው። ሙቭመንቱ ነው የተነሳው። ከዛ ውስጥ የሚወለዱ መሪዎች ይኖራሉ። አሁን አንተ እንዳልከው መሪዎች ሊወለዱ ይችላሉ ወደፊት። አንድ ሙቭመንት የሚቆይ አይነት ሙቭመንት ከሆነ ንቅናቄው ራሱ የራሱን መሪዎች ያፈልቃል። አሁንም ይታያሉ፣ ይመጣሉ እነሱ። በኦሮሞ ህዝብ ውስጥ ግን አንድ መታየት ያለበት ነገር አለ። በኦሮሞ ህዝብ ውስጥ የፖለቲካ እንቅስቃሴ በሚኖርበት ጊዜ አንድ ሰው አይደለም መሪ የሚሆነው፣ ምክንያቱም የፖለቲካ ባህሉ ለዛ የሚፈቅድ አይደለም። በኦሮሞ ህዝብ ውስጥ አንድ አይኮን እንዳልከው አንተ አይኮን የሚወጣበት አይደለም። የኦሮሞ የፖለቲካ ባህሉ በግሩፕ ነው፣ አንድ ላይ ነው። አመራሩ የሚደረገውም በገዳ ነው እንጂ አንድ ከውስጡ ወጥቶ እሱ ብቻ ፈላጭ ቆራጭ የሚሆንበት እሱ ብቻ መሪ የሚሆንበት የኦሮሞ የፖለቲካ ባህልና የፖለቲካ ታሪክ አይፈቅድም ይሄንን። ስለዚህ የኦሮሞ ህዝብ የተለየ ነው። የኦሮሞ ህዝብ የተለየ ፖለቲካ ባህልና ታሪክ ስላለው ከዚያ ውስጥ አንድ እንዳው መሪ የሚሆን እሱ ብቻ የሚታይበት ነገር ሊፈልቅ አይችልም፣ ሊፈልቅም አይገባውም። እንዲያውም እንደሱ አይነት በሚመጣበት ጊዜ የቀረው የኦሮሞ ህዝብ ይሄንን ማስተዋል ነው ያለበት። እንደሱ አይደለም የኦሮሞ ህዝብ። ንቅናቄው ግን የራሱን መሪዎች ይፈጥራል። ለኦሮሞ ህዝብ ንቅናቄ ግን ለፖለቲካው፣ ለኢኮኖሚ፣ ለባህል፣ ለማህበረሰባዊ ጥያቄዎቹ እነዚህ ሁሉ ጥያቄዎች አልተመለሱም። ለነዛ ጥያቄዎች የተነሳ ንቅናቄ ነው ይሄ። ለዛ ጥያቄዎች መልስ እንዲመለስ የሚጠይቅ ነው። ግን አንድ እንዳው መሪ የምንለው መሪ እሱ ነው የሚያውቅ የሚል ሊወጣ አይችልም፣ ልንጠብቅም አያስገባም። የኦሮሞን በተመለከተ ጀዋር ወደ አንተ ስመለስ በዚህ ጉዳይ ላይ አክለ እንድትመልስልኝ ነው የምፈልገውና ወደ 2011 ዓመተ ምህረት የአረብ ስፕሪንግ ወደ ኋላ ተመልሰን ካየን የግብፁን ሙቭመንት ወይም እንቅስቃሴን ስናይ ሁሌ የምናስታውሳቸው ሁለት የተለያዩ ሶስት ሀገራቶች አሉ በዋናነት የሚጠቀሱት ካይሮንና አሌክሳንድሪያን። ወደ ሊቢያ ስንመጣ ደግሞ ትሪፖሊና ቤንጋዚን እናስታውሳቸዋለን። ወደ ኢትዮጵያ ስንሄድ የኦሮሞ ተማሪዎች ንቅናቄ አንድ ወጣ አይደለም። አንደኛው ሲነሳ ሌላኛው ጸጥ የሚልበት፣ ከቡሌ ሆራ ተማሪዎች ሲሞቱ አምቦ የሚተኛበት፣ ከአምቦ ደግሞ ተማሪዎች ሲገደሉ ወለጋም ያንቀላፋበት አይነት ሁኔታ ነው ያለው። አንድ ወጥ አይደለም። መሪ ስል ይሄንን ስትራቴጂ የሚቀይስ የሚዘይድ እንጂ እኔ አውቅልሃለሁ ብሎ የሚመራ ሰው ማለት አይደለም። ይሄ ያልሆነበት ትልቁ ምክንያት ምንድን ነው? ከአመራሩ ጥያቄ ፕሮፌሰር ቅድም አንተ ያነሳው ጥያቄና ፕሮፌሰር እንትን ያለው ጠለቅ ማድረግ አስፈላጊ ነው። የባህሉ ጉዳይ አለ፣ ደግሞ የመንግስትም እርምጃ መረዳት አስፈላጊ ነው።
አትሊስት በእኛ እድሜ ከ2001 ይመስለኛል ከባሌ ደን ቃጠሎ ጀምሮ ኦልሞስት በየ3-4 አመቱ የተማሪዎች እንቅስቃሴ ይነሳል እና አንተ ያነሳው ጥያቄ አግባብ ነው። እንዴት ነው ይሄ ነገር አመራር የራሱ አመራር መፍጠር ያልቻለው? ይፈጥራል፣ ግን ያ የሚፈጠረውን አመራር እየመነጨቁ ያስወጡታል። ለ2001 የተነሱት ተማሪዎች አሁን በየተለያየ ሀገር ያሉት ግማሾቹን ገደሏቸው፣ ግማሾቹን አሰሯቸው፣ ሌላው ከሀገር ተሰደደ። የሚቀጥለው ባች ተማሪ ደግሞ ይነሳና የራሱን አመራር ያፈልቃል። ያን የራሱን አመራር ሲያፈልቅ ያንን አመራር ይቀነጥሱታል፣ በማሰር በመግደል ወይም ደግሞ ከሀገር በማባረር። በዚህ መልኩ ይሄ ቻሌንጅ ፈጥሯል። ይሄ የራሱን ምክንያቱም የዘንድሮውን እንቅስቃሴ በተረጋጋና በስትራቴጂ በተመራ ለማራመድ 2014 የመሩት ልጆች መኖር ነበረባቸው። ምክንያቱም ከዛ ኤክስፒሪየንስ ቀስሞ የሚመጧቸው ልምዶች አሉ። የ2014ቱ እንቅስቃሴ መሪዎችን ያፈልቃል። እነዛ መሪዎች ጊዜያዊ መሪዎች ነው የሚሆኑት። ከዛ በሳል ሆነው የሚቀጥለውን እንቅስቃሴ ራሳቸው ያኛው በቅጽበት የተነሳ እንቅስቃሴ ነው እነሱን የሚፈጥራቸው። የሚቀጥለውን እንቅስቃሴ ግን እነሱ ነበሩ ማስነሳት ያለባቸው። ያን እንዳያደርጉ ግን እስር ቤት ነው ያሉት፣ ወይ ሞተዋል ወይ ከሀገር ቤት ተባረዋል። ይሄ ቻሌንጅ የፈጠረበት ሁኔታ ይመስለኛል። ከአረብ ስፕሪንጉና ከሌላው ጋር ስናነጻጽረው አረብ ስፕሪንግን በአንድ ያልፈነዳም። የተለያዩ ትናንሽ ፕሮቴስቶች፣ ትናንሽ ተቃውሞዎች በየቦታው ሲከስሙ ከነዛ ተቃውሞዎች ልምድ እየተቀሰመ ከነዛ ተቃውሞዎች ህዝብ ውስጥ እየተሰረጸ ሄዶ ነው ብሔራዊ ወጥ የሆነ እንቅስቃሴ ሊወለድ የቻለው። በእርግጠኝነት በግብጽ መናገር ይቻላል። ግብጽ እነዚህ መጨረሻ ላይ ሙባረክን የፈነቀሉት ልጆች ከ2003 ጀምሮ የተንቀሳቀሰ እንቅስቃሴ ነው። ሲገፉት ወደ ኋላ ሲገፉ ወደ ኋላ ሲሄድ ነው የተሳካላቸው። በ2011 የተሳካላቸው የተማሪዎቹ፣ የሰራተኞቹ፣ የተለያዩ ኃይሎች በየፊናቸው በተለያየ ጉዳይ ላይ ሲቃወሙ የነበሩት ማቀናጀት ስለቻሉ ነው። ህዝቡ በሰለ ማለት ነው። በተለያየ ቦታ ሁሉም አንዱ ምስራቁ ሲነሳ ምዕራቡ ቁጭ ብሎ ሲያየ የነበረው ሁሉም በየቦታው እሳቱን ቀመሰና አብሮ ተነሳ። በኦሮሚያም አሁን የተሻለ ምታይ ይመስለኛል። ከ2014 ስታየው በአሁኑ ወቅት ምንም እንኳን ሙሉ ተነሳ ባትል ራሱ በማዕከላዊ ኦሮሚያ የጀመረው ወዲያው ወደ ምዕራብ የተንቀሳቀሰበት ከዛ ወደ ምስራቅና ወደ ደቡብ የተንቀሳቀሰበት ሁኔታ ነው የምታየው። በሂደት ውስጥ የሚመጣ ይመስለኛል። እንግዲህ እንዲህ አይነት እንቅስቃሴዎች በሁለት ከፍለ ታየዋለህ። ፕሮቴስት፣ ይህ ማለት አንድ ችግር ሲፈጠር ያንን ለመቃወም በቅጽበት የሚነሳና ቶሎ የሚከስም አይነት ነገር አለ። ከዛ ሙቭመንት ይሆናሉ። አንዳንዴ እነዚህ አይነት ፕሮቴስቶች ወይ ፕሮቴስት ሆነው ይቀራሉ ወይ ወደ ሙቭመንት የሚያርጉበት አለ። ወደ ሙቭመንት የሚሆኑት ምንድነው? አንዴ ተነስተው እየተደጋገሙ እየሄዱ ኮንቲኒየስሊ እያደጉ የሚሄዱ ከሆነ ወደ ሙቭመንት ይሄዳሉ። ሙቭመንት ደረጃ ደርሷል ወይ እርግጠኛ አይደለሁም፣ ግን ትራጀክተሪው ወደዛ ይሄደ ያለ ይመስለኛል። ምክንያቱም 2014 አንድ አመት ተኩል አካባቢ ነው። አሁንም ተነስቷል። ሞር ዳይቨርሲቲ ታያለህ የሚጠቀሙባቸው ስትራቴጂዎችና ለዚህ ነገር ሰክሰስፉል እንዲሆን መሪ አይደለም አንድ ድርጅት አንድ ቡድን አይደለም የሚያስፈልገው የስትራቴጂ ዳይቨርሲፊኬሽን ይመስለኛል። ስትራቴጂያቸው ዳይቨርሲፋይ የሆነ በሄደ ቁጥር በተለይ ደግሞ በተማሪዎች ብቻ ውስን ሆኖ መቀጠሉ ሳይሆን ሌላው ማህበረሰብ ሊያሳትፍ የሚችለው በተለይ ቢሮክራሲ ውስጥ ያለው ይሄ ወደ 5 ሚሊዮን የሚሆነውን ቢሮክራሲ መሳብ ወደሚችል ከሄደ ውጤቱ የላቀ የሚሆን ይመስለኛል። ባለፈው አመት መንግስት 70 ምናምን ተማሪዎችን ሲገድል በጣም ቆይቶ ነበር። አትሊስት 11 ተማሪዎች መሞታቸውን እያመነውና በአሁኑ ሰዓት ግን ገና 3 ተማሪዎች ሲሞቱ መንግስት ወጥቶ የማመን ደረጃ ላይ ደርሷል። ያ ውጤት የምን ውጤት ይመስላል? ይሄኛው እንቅስቃሴ ከዛኛው ትልቅ መሆኑን ነው የሚያሳይ። ይሄኛው እንቅስቃሴ ከዚህ በፊት ሰምተናቸው ማናቃቸው ከተሞች፣ ሰፈሮች፣ ቀበሌዎች ናቸው እየሰማን ያለ ነው። ስፋቱ ሰፊ መሆኑን የምታየው አንድ ይሄ ነው። ሁለተኛ በብዙ የሀገሪቷ ከተሞች ውስጥ እና በትንሽ ቀበሌዎችም በየቦታው የመነሳቱ ማግኒቲዩዱ ትልቅ የመሆንና የባሰል ሊፈነዳ ይችላል ሊያድግ ይችላል የሚል ፍራቻ ስላላቸው ናሬቲቭን መያዝ ይፈልጋሉ።
መንግስት እኮ አምኗል፣ ስህተት መሆኑን አምኗል እና ከእንግዲህ ወደ ሰላም እንመለስ ህዝቡ እንዲል ለማባበል የመሞከር ሁኔታ ታያለ። በጣም ተርበትብተው እየተንቀሳቀሱ እንዳሉ ነው የምታየው። ይሄም ፍጥነቱ እንቅስቃሴ የተቀጣጠለበት ፍጥነትና ስፋቱ በጣም ያስደነገጣቸው ይመስለኛል። ዶክተር ወደ እርስዎ ስመለስ በዚህ ጉዳይ ላይ ዲያስፖራው እየተተቸ ነው ያለው። በብዙ ጉዳይ ለተማሪዎቹ እየደረሰ አይደለም፣ ለዓለም መንግስታት እየጮኸ አይደለም፣ በተቀናጀ መልኩ እየተንቀሳቀሰ አይደለም የሚባልበት አይነት ሁኔታ ነው ያለው በሶሻል ሚዲያ ላይ እናያለን። እና ይሄን ጉዳይ እንዴት ነው የሚመለከቱት? አሁን ስንናገረው ከነበረው አርእስት ጋር የተያያዘ ነው የአመራር ጉዳይ። በአንድ ደረጃ የፖለቲካል ቲዮሪ አለ፣ የሶሻል ሳይንስ ቲዮሪም አለ። ስለ ሶሻል ሙቭመንት፣ ስለ ፕሮቴስት ሙቭመንት በጥናት ላይ የተመሰረቱ ሞዴሎች አሉ። እነዚህ ደግሞ ከዚህ በፊት በነበሩ ንቅናቄዎች እና ላይ የተመሰረተ ጥናት ነው። አሁን እንዳልከው ሶሻል ሚዲያ ባልነበረበት ሰዓት የተመሰረቱ ጥናቶች ናቸው። እነዛ ሞዴሎች ነው ያሉት። በነዛ ሞዴሎች ውስጥ ያለ ንቅናቄ ነው እየጠበቅን ያለ ነው። አንድ ይሄ ነው ያለው ጥናት የሚነግረን ነገር አለ እና በዛ ውስጥ እንዴት ነው ፊት የሚያደርገው ብለን እየጠበቅን አለን። ሁለተኛ ነገር ደግሞ ቀደም ሲል የተነሳው ጥያቄ አለ። በግብጽ እንደዚህ ነው፣ በሊቢያ እንደዚህ ነው፣ በእኛ እነዚህም ሁሉ ይሄ ኮምፓራቲቭ የሆነ ነገር በግብጽ የሆነው በኢትዮጵያ ለምን የለም፣ በሊቢያ የሆነው በኢትዮጵያ ለምን የለም የሚሉም ያሉ ተገቢ ጥያቄዎች ናቸው። የኢትዮጵያም በተለይ ደግሞ የኦሮሞ ደግሞ ከዛ የተለየ ነው ለማለት ነው። አመራር የለውም፣ አመራሩ አልተነሳም ለማለት የምንችለው አንደኛ ከዚህ በፊት ባጠናናቸው ጥናቶች ላይ የተመሰረቱ ሞዴሎችን ስንጠብቅ ነው። ሁለተኛ የኦሮሞ የተለየ ነው። ልክ አውሮፓውያኖች ባለፈው 19ኛው መቶ ክፍለ ዘመን መጥተው ወደ የኦሮሞን የመሰለ የገዳ ስርዓት አስተዳደር አለ። እሱን ሲያዩ ንጉሥ ስላላዩ እነዚህ መንግስት የላቸውም፣ እነዚህ መሪ የላቸውም፣ ስቴትለስ ናቸው ብለው ነው ከራሳቸው ልምድ የተነሳ ከራሳቸው አመለካከት የተነሳ አጡት፣ የለም አለው። እንደዛ እንዳንሆን ነው አሁን ይህንን የተናገርኩት። በተለየ ጊዜ ነው ያለ ነው። ሶሻል ሙቭመንቱ ራሱ የተለየ ጊዜ ነው ያለ ነው። የኦሮሞን ደግሞ የፖለቲካ አሰራር መርሳትም የለብንም። ስለዚህ አመራሩ ለእኛ ባይታየንም አመራር አለ፣ ለራሱ ደግሞ በጊዜው ይፈልቃል። እገሌ ነው አመራሩ የምንለው ነገር የምንጠብቀው ከሆነ ምናልባት ልንስተውም እንችላለን ለማለት ነው። የተለየ አመለካከት ሊኖረን ያስፈልጋል ለዚህ ነገር። ዲያስፖራው ተሳታፊ አይደለም የሚባለው አሁንም ምናልባት ከድሮ ጀምሮ ባለን ልምድ መሰረት የምናየው ነው። ዲያስፖራው በየቦታው እየተንቀሳቀሰ ነው በተለያየ መንገድ። ዋናው ነገር ግን ዲያስፖራው ለኢትዮጵያ በኢትዮጵያ ውስጥ ላለ እንቅስቃሴ ወይም በተለይ ለኦሮሞዎቹ መሪ አይደለም፣ ተከታይ ነው መሆን ያለበት። በዛ ሀገር ያለውን ወደፊት ያለውን የፖለቲካ ስርዓት ሼፕ ሊያደርጉ የሚችሉት በዛ ቦታ ያሉትና ወደፊት ሊኖሩበት የሚችሉት ወጣቶች ናቸው። እዛ ነው ያሉት። እነሱ ናቸው ዋና ተጋፋጮች። ዲያስፖራው የእነሱን አመራር እየተከተለ መነገር እነሱ ማድረግ የማይችሉትን ነገር በሀገር ውስጥ ያሉት ሊያደርጉት የማይችሉትን ነገር ላይ እርዳታ መስጠት አለበት። ይሄም ሁሉ እንቅስቃሴ አሁንም ይሰማናል፣ ይታየናል። በሳይበር ስፔስ ብታይ እንቅስቃሴ አለ፣ ድጋፍም አለ። እነዚህ ሁሉ ውጤትን ሊያመጡ ይችላሉ እና የድጋፍ ሰጪነት ዲያስፖራ ማለት ነው። የድጋፍ ሰጪነት ቀድሞ እንዲህ መሆን አለበት የዚህ አይነት መብት ከማለት በሀገር ውስጥ ያሉት የዚህ እንቅስቃሴ ኔትወርክም ሊሆን ይችላል። አንድ መሪ ሳይሆን ብቻ የሚመራው አለ። እዛ ቦታ ላይ ያለውን ነገር በማየት የድጋፍ ሰጪነትን ሮል መውሰድ ነው ያለበት። ይሄ ደግሞ ይመጣል እና
ከአመራር ሳይሆን በውስጡ ያለው ዳይናሚክስ አለ። እሱ ራሱ የሚመራውን ነገር ቀደም ብለን ማየት መቻል አለብን። ወዴት እየሄደ ነው? ትራጀክተሪ የተባለው ነገር አለ። ወዴት እየሄደ ነው? ሊደርሺፕ ማለት ለውጥን መምራት መቻል ማለት ነው። ለውጥ የራሱን አካሄድ አለው። ከለውጡ ቀድመህ ለለውጡ ግን ዲስትራክቲቭ እንዳይሆን ለለውጡ መንገድ መስጠትን ማወቅ አለ። ይሄን ለማድረግ ደግሞ የምትችለው ያለህበትን ሁኔታ ግራ ቀኙንና የወደፊቱን ስታይና የጠላትንም አካሄድ ስታይና የራስን አመራር ስታበጅ ነው። ወደፊት ነው ማየት ያለብን ማለት ነው። ባለፉት ሞዴሎች ብቻ እንዳንያዝ ማለት ነው። ጀዋር የኢትዮጵያ መንግስትን ካየን የምዕራባውያን ድባብ ነው የሚታይበትና ሁሌም የሚደገፈው በምዕራባውያን ነው በተለያየ አይነት መልኩ። ዛሬ በዚች ሀገር ውስጥ በተለያዩ አውሮፓ ውስጥ አገራት ውስጥም የሚኖረው የኦሮሞ ህዝብ የዛን ሀገር ዜግነት ወስዶ ታክስ ከፍሎ ግብር ከፍሎ ነው የሚኖረው። ቮት ያደርጋሉ፣ ይመርጣሉ። ሴኔተር አለ፣ ኮንግረስ አለ፣ በመንግስት ደረጃም ፕሬዚደንትን እስከ መምረጥ ደረጃ አለ። እነዚህ ሰዎች በዛ መንግስት ላይ እነዚህ ሀገራቶች ጫና እንዲፈጥሩ ለምንድን ነው ድምጻቸው ያን ያህል ጎልቶ የማይሰማው? ለምሳሌ የተለያየ በዙሪያችን ያሉትን ኮሚኒቲዎችን ከኢትዮጵያ ጎን ያሉትን ሀገራቶችን መውሰድ እንችላለን። በዚህ ሀገር ውስጥ የሚኖሩ በሚኒሶታ የሚኖሩ ሁሌም በዋይት ሀውስ እና በኮንግረስ ፊት ለፊት ወጥተው ሰላማዊ ሰልፍ ሲወጡ የማይታዩ ግን በሀገሪቷ ደረጃ ድምጽ ያላቸው ኮሚኒቲዎች አሉ። ኦሮሞ እዛ ቦታ መድረስ ያቃተው በዚህ ሀገር ውስጥ ለምንድን ነው? አንደኛ ኦሮሞ ሪሰንት ኢሚግራንት ነው እዚህ ሀገር። ይህን ማወቅ በጣም አስፈላጊ ነው። በቅርብ ነው የመጣው። መጀመሪያዎቹ ሚኒሶታ በውጭ ሀገር የኦሮሞዎች መዲና ሚኒሶታ ነች ይመስለኛል። በ1970ዎቹ መጨረሻ ነው ሰዎች እዚህ የመጡት። አብዛኛው አሁን እዚህ የምታየው ህዝብ በ1999 ነው የመጣው እዚህ እና ገና ራሱን እያደራጀ ገና ራሱን እያቋቋመ ያለ ነው እና ያን ትግሉ የሚፈልገውን ያህል ለመሄድ በደንብ ስራ አልሰደደም። አንዱ ይሄን መረዳት አስፈላጊ ነው። ሁለተኛው ፕሮፌሰር ቅድም እንዳለው የዳያስፖራው ሚና አሁን ጥሩ መንገድ እየያዘ ያለ ይመስለኛል። ከዛ በፊት ዳያስፖራው በተለይ የፖለቲካ ድርጅቶቹ ከሀገር ተገፍተው ወደ ውጭ ከመጡ በኋላ የፖለቲካ ድርጅቶቹና የማህበራዊ ድርጅቶቹ ውስጥ ለውስጥ አንድ ላይ ተያይዘው ስለነበረ ዳያስፖራው የፖለቲካ አመራር ሚና ወስዶ ይሄን አድርጉ ይሄን አታድርጉ በዚህ ውጡ የሚልበት ሂደት ነበረ። ያ አሁን እየቀረ እንዳውም እንቅስቃሴው እዛ ከበሰለ በኋላ ነው የውጭው ሀገር እየሰማ ያለው። ያ ሪያሊቲ ጋፕ መቀነስ አለበት። ሪያሊቲ ጋፕ በሀገር ቤትና በዚህ ያለው የኢንፎርሜሽን ፍሎ እየተለወጠ መሄድ መቻል አለበት። ሆኖም ግን ዳያስፖራው ሁሌም አገር ቤት የሚደረገውን እየተከተለ ነው መሄድ ያለበት። አንድ እርምጃ ከኋላው ነው መሄድ ያለበት፣ ከኋላው ነው መግፋት ያለበት። ዳገት ላይ እንደሚወጣ ሰው ነው ትግሉ አገር ቤት ያለው። ከኋላ ነው መግፋት ያለበት እንጂ ከፊት ሄጄ ጎትታለሁ ካለ ወዴት እንደሚጎትተው አያውቅም። ትግል ታይም እና ስፔስ የሚጠይቅ ጉዳይ ነው። አይ ቲንክ ክሪስ ተከር ነው መሰለኝ ቦክስ ውስጥ የቦክስ ሪንግ ውስጥ ገብተህ ለማሸነፍ አንደኛ እዛ ሪንግ ውስጥ መግባት መቻል አለብህ፣ እዛ ውስጥ መኖር መቻል አለብህ። ሁለተኛ ቅርብ መሆን በዛን ጊዜና ቅርበት ሊኖር ይገባል ለመምታትም ለመመታትም። ስለዚህም ትግሉ የሚደረገው በኢትዮጵያ ውስጥ በኦሮሚያ ውስጥ ነው። የመጀመሪያውን እርምጃ መውሰድ ያለባቸው መንቀሳቀስ ያለባቸው ኦሮሚያ ውስጥ ያሉት ኦሮሞዎች ናቸው። እነዚህ ደግሞ እነሳ እርምጃ በሚወስዱበት ወቅት አስፈላጊውን ሞራላዊ ቁሳዊ ድጋፍ ማድረግ። ዳያስፖራው 5 ዋና ሮሎች ነው ያለው በዚህ በትግል ውስጥ። አንዱ ቅድም አንተ እንዳልከው የዲፕሎማሲ ስራ መስራት አለባቸው። በግለሰብ ደረጃ ይሁን በማህበረሰብ ደረጃ በአሜሪካ መንግስት በራሳቸው ህዝብ ተወካዮች ላይ ጫና በመፍጠር በመንግስት ላይ ጫና እንዲያደርጉ፣ አድቮካሲ ስራ ማለትም የአሜሪካ ዜጎች ይሁኑ የአውስትራሊያ ዜጎች ስለዚህ እንዲያውቁ በዜግነት ደረጃ የሚሰራ ስራ አለ። ሶስተኛ በሚዲያ እናንተ እንደምትሰሩት አይነት ስራ በኢትዮጵያ ውስጥ ሚዲያ መብት የለውም፣ በተለይ ኦሮሞው ምንም ነገር የለውም። ስለዚህ እዚህ ሀገር ያለውን የሚዲያ ነጻነት ተጠቅሞ ኢንፎርሜሽን በኦሮሚያ ውስጥም እንዲሁም ደግሞ በኦሮሚያና በውጭ ባለው ዜጋ መካከል ኢንፎርሜሽን ፍሎ ማድረግ አለበት። በአራተኛ ደረጃ እነ ፕሮፌሰር የሚሰሩት በኦሮሞ ስተዲስ ጥናት ማህበር እውቀት የማመንጨትና ይሄን እውቀት ለስራ ላይ ሊውልን በሚችል መልኩ ለዲፕሎማሲ ስራ ይሁን አገር ቤት ቅድም እንደምንለው የሶሻል ሙቭመንት ጥናት ሊሆን ይችላል
ስራውን ለሚሰሩ ሰዎች ፓኬጅ አድርጎ ማቅረብ ያስፈልጋል። በአምስተኛ ደረጃ ደግሞ የገንዘብ እዚህ ሀገር ያለን ነጻነትና የመስራት አለ ያንን ገንዘብ ልጆቹን ለማሳከም ይሁን ለተለያየ ነገር ድጋፍ መስጠት አስፈላጊ ይመስለኛል። አሁን በዛ ደረጃ እየተንቀሳቀሱ ያሉ ይመስለኛል። በተለይ 3 ሴንተሮች ላይ እንቅስቃሴ መጠናከር አለበት። ሚኔሶታ፣ ኦስሎ እና ሜልበርን። ምክንያቱም ያለው ኦሮሞ ቁጥሩ ትልቅ ከመሆኑም የተነሳ እዛ አካባቢ ያሉ የሚመረጡ ባለስልጣናቶች የኦሮሞን ቮት በጣም ዲፔንደንት ናቸው። ከዚህ የተነሳ በቀላሉ ኢንፍሉዌንስ ለማድረግ ይቻላል። ይሄ ግን በተቀናጀና በተደራጀ መልኩ ኮሚኒቲዎቹ ዝም ብሎ ችግር ሲመጣ ብቻ ሄደው ውጡልን ጩሁልን ከማለት ሰስቴይንድ የሆነ እነዚህን ባለስልጣናት ኢንፎርም የማድረግ ስራ መስራት የሚያስፈልጋቸው ይመስለኛል። አሁን ኮሚኒቲው ያን የተረዳ ይመስለኛል። በተለያየ ቦታ አሁን ማታ ስብሰባ ነበረ። በእንዲህ አይነት ጉዳዮች ላይ እየተዘጋጀ ከጊዜ ወደ ጊዜ የተሻሻለ እየመጣ ያለ ይመስለኛል። ዶክተር በኢትዮጵያ ውስጥ ጎልተው የሚታዩ አንዳንድ ሁኔታዎች አሉ። አንደኛው ብሔር ሲጨቆን ሌላው ብሔር ቁጭ ብሎ የሚያይበት፣ አንደኛው ሲሞት ሌላው ደግሞ ከዳር ሆኖ የሚታዝብበት አይነት ሁኔታ አለ። መንግስት ደግሞ ያንን ከፋፍሎ በመግዛት የተካነ ነው የሚመስለው። በፍንፍኔው ጉዳይ ዙሪያ የኦሮሞ ሕዝብ ብቻ ነው ወጥቶ እየጮኸ ያለውና ለዛች ሀገር የወደፊት እጣ ፈንታም በጎረቤት አካባቢ ያሉት ክልሎች ከኦሮሞ ሕዝብ ጎን ቆመው በዚህ ጉዳይ ላይ መንግስት በትክክለኛው መንገዱ እልባት እንዲሰጥ እንዳያደርጉ የሚያግዳቸው ምን ሁኔታዎች አሉ? ሁለት መልስ ለመስጠት ሞክራለሁ ባጭሩ። የመጀመሪያው የኦሮሞ ሕዝብ ያለው ጥያቄ ከሌላው ሕዝብ የተለየ ጥያቄ አይደለም። የኢትዮጵያ ሕዝብ ጥያቄ ብቻ ሳይሆን በዓለም ሁሉ ያለው መሰረታዊ ጥያቄ አንደኛ የፖለቲካ መብት ጥያቄ ነው። በአመራር ውስጥ መሳተፍ አለብኝ፣ ራሴን በራሴ ማስተዳደር አለብኝ የሚለው የፖለቲካ ጥያቄ ነው። ማለት የዲሞክራሲ ጥያቄ ልንለው እንችላለን። ሁለተኛው የኢኮኖሚ ጥያቄ ነው። ሰው ለመኖር የሚያስፈልገውን ነገር ማግኘት ያለበት ጊዜ ነው። ይሄ በዓለም አቀፍ ደረጃ የታመነበት ነገር ነው። በዓለም አቀፍ ደረጃ ያሉት ጥያቄዎች ሁሉ የኢኮኖሚ ጥያቄ ነው ያለው፣ የመኖር ጥያቄ ማለት ነው። ሰፊ ነገር ነው ይሄ ነገር፣ ግን ጊዜ ስለሌለን ይሄን ነው ብዬ ነው የማልፈው። ሶስተኛው የሰላም ጥያቄ ነው። እነዚህ ሁለቱ ነገሮች ማለት የፖለቲካ ጥያቄውና የኢኮኖሚ ጥያቄው መልሱ በቂ ሊሆን እንዲችል ሰላም ያስፈልጋል፣ በሰላም መኖር ያስፈልጋል። እነዚህ ጥያቄዎች የዲሞክራሲ የእድገትና ወይም የልማትና የሰላም ጥያቄዎች የኦሮሞ ሕዝብ ጥያቄዎች አይደሉም። የዓለም ሁሉ ሕዝብ የተጨቆነ ሕዝብ ጥያቄ ነው። በዚህ ረገድ በኢትዮጵያ ውስጥ ያለው የኦሮሞ ሕዝብ የሚያነሳው ጥያቄ ሁሉም የኢትዮጵያ ሕዝቦች የሚያነሱት ጥያቄ ነው። ትግራይንም ጨምሮ፣ አማራንም ጨምሮ፣ የሌላውንም። ኦሮሞ ግን በኢትዮጵያ ውስጥ በመካከል ስላለ፣ በመካከላዊ አገር ስላለ ለአገሪቱ እድገት የሚጠቅሙት ነገሮች ሁሉ በኦሮሚያ ስላሉ የኦሮሞ ሕዝብ የነጻነት ጥያቄ ታሪክም ደግሞ ስላለው ሰው ይፈራል። የኦሮሞ ሕዝብ ጥያቄ የተለየ አይነት ጥያቄ፣ የመገንጠል ጥያቄ እንደዚህ የተባለ ስለሚነገር ሌላውን ሰው ያስፈራራል። ስለዚህ የመጀመሪያው የኦሮሞ መሪዎች ራሳቸው ጥያቄያቸው የሰው ልጅ መብት ጥያቄ እንደሆነ፣ እነዚህ ጥያቄዎች ደግሞ የሰው ልጅ ሁሉ ጥያቄ እንደሆኑ በማረጋገጥ ትክክለኛ የሆነ የኦሮሞ ሕዝብ ጥያቄ ምን እንደሆነ መናገር ያስፈልጋል ማለት ነው። ሌላውም ሕዝብ ደግሞ በኢትዮጵያ አካባቢ ያሉት ሌላውም ሕዝብ ደግሞ ያለው ይህንን ለመረዳት የኦሮሞ ሕዝብ ጥያቄ የእነሱም ጥያቄ መሆኑን ለመረዳት ሌላ መቻቻል ያለባቸው ነገሮች አሉ። ማለት ሁሉም የኦሮሞ ሕዝብ ጥያቄ የሌላውም ጥያቄ አይደለም። ሎካል በሆነ ደረጃ ላይ ማቻቻል ያለበትን ነገር ደግሞ አቻችሎ
ነገር ግን የሰው ልጅ መብት ጥያቄ እንደሆነ የሰው ልጅ መብት ጥያቄ ደግሞ አማራ፣ ኦሮሞ፣ ትግሬ አይልም። የሰው ልጅ መብት ጥያቄ ነው። ማቻቻል ያለብን እናቻችላለን። እንደ ሰው ልጆች ግን በዛ አካባቢ የምንኖረው የኢትዮጵያ ህዝቦችም እንደ ኢትዮጵያ ህዝቦች ግን መሰረታዊ የሆነው ጥያቄ አንድ ነው። እዚህ ነገሮች ላይ ብንነጋገር እንደ ህዝብ ማለቴ ነው የናሽናል የሆነ ኮንቨርሴሽን ወይም በተለያየ የመሪዎች ጥያቄ ሳይሆን የህዝብ ጥያቄ የህዝብ መነጋገር ቢሆን መሰረታዊ ፍላጎታችን አንድ ነው። የሰው ልጅ መብት ጥያቄ ነው ያለን። የዲሞክራሲ የልማትና የሰላም ጥያቄ ነው ያለን። በዚህ ላይ አንለያየም ከሌላ ህዝብ ጋር። ጆዋር፣ የህዝብ መነጋገርን በር በኢትዮጵያ ውስጥ ለመክፈት ምንድን ነው መደረግ ያለበት? ወደዛ ከመምጣቴ በፊት ይሄ ኦሮሞን እንደ ማስፈራሪያ የመጠቀም ሂደት በግልጽ ሊሆን ይገባል። የኦሮሞ ህዝብ ከማንኛውም ህዝብ ጋር ችግር የለውም። ዶክተር ገመቹ መገርሳ ይመስለኛል ኦሮሚያ የብሔር ብሔረሰቦች ሀገር ነች ብሏል። በአፍሪካ ውስጥ እንደ ኦሮሚያ ክልል የተለያዩ ብሔሮች የሚኖሩባት አካባቢ የለም፣ ምናልባት ጆሃንስበርግ ካልሆነ በስተቀር። ኢትዮጵያ ውስጥ የሌለ የኢትዮጵያ ብሔር ብሔረሰብ የለም። በአሁኑ ወቅት ከኢትዮጵያ ውጭ ቻይናና ህንድም መጥቶ ይኖራል። የኦሮሞ ህዝብ ለምን አልመጣችሁብን አይደለም እያለ ያለው፣ ሂዱልንም አይደለም እያለ ያለው ህዝቡን ከህዝቡ ጋር አይደለም ያለው ችግር። የኦሮሞን ህዝብ ከሌላው ጋር ለማጋጨት እየተጣጣረ ያለው መንግስትና የመንግስት ፖሊሲ ይመስለኛል። ምን በማድረግ ያንን ያንተን ጃኬት እኔ ካንተ ወስጄ ለፕሮፌሰር ሕዝቅኤል ብሰጥ በዚህ በሚኒሶታ ብርድ አንተ እየበረደህ እሱ እንዲለብስ ካደረግኩ እያጋጭኋችሁ ነው ማለት ነው። የኦሮሞን መሬት መንግስትና የመንግስት ባለስልጣናት እየዘረፉ ለባለገንዘብ እየቸረቸሩ ኦሮሞ በር ላይ በራሱ መሬት ላይ ዘበኛ ኦልሞስት ሲናኒመስ የሆነበት ሁኔታ ነው የምታየው። ከዚህ የተነሳ ነው እንጂ የኦሮሞ ህዝብ ወደፊትም ሰው እንዲመጣለት ይፈልጋል። ሰው ሀብት ነው። ልክ እንደ መሬቱ የራሱ ብቻ ሳይሆን ኦሮሞ ሌላማ ቦታ ሄዶ መስራት ይፈልጋል። ሌላውም ሰው መጥቶ እንዲሰራ ይፈልጋል። በዱር በየገጠሩት ውስጥም ሌላው ብሔር አለ፣ ወደፊትም መኖር አለበት። የኦሮሞ ህዝብ በሌላ ብሔር ላይ ተነስቶ ማያውቅም፣ መነሳትም አይፈልግም። በሌላው ብሔር ላይ የሚነሳ እንቅስቃሴ ኦሮሞ ውስጥ ከመጣ ቀድሞ የምንሰለፈው እኛ ነን። ያ አይደለም የኦሮሞ ህዝብ እያለ ያለው። የኦሮሞ ህዝብ እየተቃወመ ያለው የመንግስትን ፖሊሲ ነው። በኃይለሥላሴ ዘመን ይሁን በደርግ ዘመን ይሁን በአሁኑ ዘመን ይሁን ኢቨን ኦሮሞ እንኳን መንግስት ላይ ቢኖር መብቱን እስከገፋ ድረስ ሰብአዊ መብቱን እስከገፋ ድረስ እሱን የማይጠቅም ፖሊሲ እስካመጣ ድረስ መቃወሙ አይቀርም እና ይሄንን በጣም መረዳት የሚያስፈልግ ይመስለኛል። በአጠቃላይ እየሄደ ያለውን ነገር ሌላው ማህበረሰብ በቅርበት መከታተል መቻል አለበት። የመንግስትን ፕሮፓጋንዳ ብቻ ማዳመጥ የለበትም። ይሄንን ለማድረግ የሚዲያው ሚና ትልቅ ነው። እንደምታውቀው የኢትዮጵያ መንግስት ብቻ አይደለም፣ በነገራችን ላይ ስለ መንግስት እንናገር፣ አምባገነኖች ህዝብ ለህዝብ ውይይትና ግንኙነት እንዲኖር አይፈልጉም። ሁሌም ኢንፎርሜሽን ቨርቲካል ፍሎ ወይም ደግሞ ከላይ ወደ ታች እንዲወርድ ነው የሚፈልጉት። በህዝቦች፣ በግለሰቦች፣ በመንግስት በቡድኖች መካከል ውይይት፣ የሀሳብ ልውውጥ እንዲመጣ አይፈልጉም። ለምን? ህዝብ የሚወያይ ከሆነ ከሚያለያየው ይልቅ የሚያስማማው የሚያመሳስለውን እያወቀ ይመጣል ማለት ነው። ያ ከሆነ ደግሞ የጋራ አላማ ዲቨሎፕ እያደረገ ይመጣል። የጋራ ስትራቴጂ አምጥቶ የጋራ ጠላትና የጋራ ጨቋኝ የሆነ ስርዓት ላይ የሚነሳበት እድል ይፈጠራል። ይህንን ስለማያውቁ ጋዜጠኞች እዛ ሀገር የሚታሰሩበት፣ ሚዲያዎች የሚታፈኑበት ትልቁ አላማ በህዝቦች መካከል ውይይትና ግንኙነት የሀሳብ መንሸራሸር እንዳይመጣ ነው። ምክንያቱም ሰው በየፊናው ቁጭ ካለና የሚሰማው ስላንተ እኔ የምሰማው ከሌላ ሰው ብቻ ከሆነ አንተም ስለኔ የምትሰማው ከሌላ ሰው ብቻ ከሆነ እኔ እናንተ ሳንተዋወቅ እንጥላላለን እና ያንን አይነት ሁኔታ እንዳይፈጠር በሚዲያው የሚሰራው ስራ በተለይ አሁን በሶሻል ሚዲያው በየቤቱ በየሴልፎኑ አለ። ከጊዜ ወደ ጊዜ እየጨመረ የሚሄደው በሚቀጥለው ዓመት ፌስቡክ ኢንተርኔት ነፃ እያደረገ ነው አፍሪካ ውስጥ። ይሄንን ተጠቅሞ
ሪስፖንሲብል በሆነ ኃላፊነት በሚሰማው መልኩ ተጠቅሞ በህዝቦች መካከል የሀሳብ መንሸራሸርን የማሳደጉ ስራ መንግስት በህዝቦች ላይ ያለውን ስልጣን እየቀነሰ የማጋጨትንም ሆነ የመቁጥጥርን እያላለ በህዝቦች መካከል ውይይትና ግንኙነት እያጠነከረ ህዝቦች የጋራ አላማ የጋራ የወደፊት እጣ ፈንታ እንዲተልሙ እድል የሚከፍት ይመስለኛል። ትልቁ ሚና አይ ቲንክ በሚዲያው መካከል ያለ ይመስለኛል። አንድ ጊዜያችንን ጨርሰናል። ለሁለታችሁ አንድ የምሰጣችሁ እድል ምንድነው? ተቃውሞው እየቀጠለ ነው። እንዲያውም ደግሞ ያልደረሰባቸው ቦታዎች ሁሉ አሁን እየተዳረሰ ነው ያለውና ያው መንግስትም በዛውን ያህል እርምጃ እየወሰደ ነው ያለው። በዚህ ጉዳይ ላይ በውጭው ዓለም የሚኖረው የኦሮሞ ህዝብና በሀገር ውስጥ ደግሞ ያሉት በዚህ ተቃውሞ ውስጥ በአካል ተገኝተው እንቅስቃሴ እያደረጉ ያሉት ተማሪዎች ማድረግ ያለባቸው ሁለቱም በተናጠል ማድረግ ያለባቸው ነገሮች ምንድን ናቸው? ከዶክተር ከርሶ ልጀምር። ከውጭው ከዳያስፖራው ምንድን ነው የሚጠበቀው? ምን ማድረግ አለበት? ተማሪዎች ከሀገር ውስጥ ደግሞ ምንድን ነው ማድረግ ያለባቸው? በሀገር ውስጥ ያሉት ያለውን የመንግስትን ሁኔታ ማወቅ አለባቸው። ማለት ሁልጊዜ መጋፈጥ፣ አንዳንድ ነገሮች ላይ መጋፈጥ የሚያስፈልግበት ጊዜም አለ፣ የሚያስፈልግበት ጊዜም አለ። እዚህ ነገሮች ላይ የታክቲክ እና የስትራቴጂ ነገር ያስፈልጋል። የትኛው ቦታ ላይ ማለት ሁሉም ነገር አንድ ወጥ አይነት አይደለም። ፕሮቴስትም ታክቲክ እና ስትራቴጂ ያለው እነዚህ ነገሮች በሀገር ውስጥ ቢታዩ ጥሩ ነው። ዲያስፖራው ደግሞ ለመናገር እና የሀገር ውስጥ ያለውን ስሞታ ለዓለም ለማሳወቅም ስለሚችል እነዚህ ነገሮች ቅድም እንዳልኩት የሰብአዊ መብት ጥያቄ ስለሆኑ በውጭ ያለውም ዲያስፖራ በሀገር ውስጥ ያለው ችግር ምን አይነት ችግር እንደሆነ በአንድ ድምፅ ለዓለም ሕዝብ ለማሳወቅ የዓለም ሕዝብም ሊረዳ የሚችልበት መንገድ አለ። ቅድም እንዳልኩት የሰብአዊ መብት ጥያቄ ከሆነ የሰብአዊ መብት ጥያቄ የማይገባው የዓለም ክፍል የለም። ሁሉም ሰው ይገባዋል ማለት ነው። ይሄ የሰው ልጅ መብት ነው እንጂ የኦሮሞ ሕዝብ ወይም የኢትዮጵያ ሕዝብ የተለየ ለጊዜው የማይመች የማያስፈልግ ጥያቄ አይደለም እያነሳ ያለው። ስለዚህ እንዴት እንደምንናገር ስለ መብታችን እንዴት እንደምንናገር ማስተዋል አለብን፣ ማወቅ አለብን። መካሰስ፣ ሌላውን ሰው ዲሞናይዝ ማድረግ፣ እንደዚህ የመሳሰሉ ነገሮች ይሄ በአማርኛ ምን እንደምለው አላውቅም፣ ብቻ ደመጋግ ማድረግ አለ። አንዳንድ የሰብአዊ መብት ጥያቄዎችን ደመጋግ የማድረግ ነገር አለ። እንደሱ ከማድረግ ነገሮች ተቆጥበን ይሄ የመሰረታዊ ጥያቄ ሁልጊዜም የሚቀጥል ነው። ሁልጊዜ የሚጠይቅ በሰላማዊ መንገድ ይሁን በፕሮቴስት ይሁን በሌላ መንገድም መልክም ይሁን የሰው ልጅ መብት ጥያቄ በአሜሪካም አለ፣ በየትም ቦታ አለ። እንዴት እንደምናደርገው ነው፣ እንዴት ይሄንን ጥያቄ እንደምንጠይቀው ነው፣ እንዴት ስለ ጥያቄያችን ስለ መብት ጥያቄ እንዴት እንደምንናገር ነው የሚወስነው። እዚህ ነገር ላይ ዲያስፖራው ነጻነት አለኝ ለመናገር ነጻነት አለኝ ብሎ እንደ ልቡ መናገር አይጠቅምም። ማስተዋል ያስፈልጋል። ወደፊትም ወደ ኋላም ማለት ታሪክንም ማየት ያስፈልጋል። ወደ እንደምንሄድ አቅጣጫ ማወቅ ያስፈልጋል። ለሕዝብ ደግሞ የሚገባው ቋንቋ ምንድን ነው ብሎ በተቆጠበ ቋንቋ መነጋገር፣ የፖለቲካ ቋንቋ መረዳት ያስፈልጋል ብዬ ነው የማምነው። ጆር፣ በዚህ ጉዳይ ላይ ከተለያየ ከዲያስፖራው ፕሮቴስት አንስተን ካየን ብዙ የተለያየ የፖለቲካ አመለካከቶች ያላቸው ሰዎች ናቸው ለሰልፍ የሚወጡት በአንዳንድ ሁኔታዎች እና እነዚህ ሰዎች የራሳቸውን አይነት አጀንዳ ይዘው ነው የሚወጡት። ዛሬ ግን ተማሪዎች እየሞቱ ነው፣ እየተገደሉ ነው። ጥያቄው አንድና አንድ ነው። እዚህ ሀገር ላይ ዲያስፖራው ምን ማድረግ አለበት በዚህ ጉዳይ ላይ? አገር ውስጥ ደግሞ በቅርበት እየተከታተልክ ነው፣ ብዙ ኢንፎርሜሽኖችን ታገኛለህ። ተማሪዎቹ ልክ ዶክተር እንዳሉት ምንድን ነው ማድረግ ያለባቸው? እኔ ተማሪዎቹ ይሄን አድርጎ ይሄን አታድርጉ አይደለም። እኔ ዲያስፖራ ነኝ ራሴ።
እንደ ዲያስፖራ የሽፋን ተኩስ ብቻ ነው የምንሰጠው። ቅድም ያልኩት የኛ ሚና በእነዛ 5 ውስጥ የድጋፍ ስራ ነው የምንሰራው እንጂ ይሄን አርጉ ይሄን አታርጉ ለማለት ዛሬ ፀሐይ ይሁን ዝናብ አላውቅም። እኔ እዛ ጀነራል የሆነ አካዳሚክ የሆነ የቲዮሬቲካል አንዳንድ ምክሮችን ልንሰጥ እንችላለን ቅድም እንዳደረግነው አይነት። ከዛ ያለፈ ግን ይሄን አርጉ ይሄን አታድርጉ ለማለት ከ10,000 ማይል ቆይቼ ለመናገር ተገቢም አይደለም። ባደርገውም ራሱ ስራ ላይ ሊውል አይችልም። ይሄንን እነሱ ያውቃሉ፣ የሚያዋጣቸውን ያውቃሉ። በዛ መቀጠል ነው ያለባቸው። ይሄ መደንብ መረዳት አስፈላጊ ነው። ሁሉም ዲያስፖራ ይሄን ቢወስድ ጥሩ ይመስለኛል። በሌላ በውጭ ሀገር ያለው ኃይል አሁን ባለው ሁኔታ ላይ ማንኛው እንኳን ኦሮሞ ማንኛውም ኢትዮጵያዊ ሊለያይ የሚችል ጉዳይ አይመስለኝም። አንዱ የህልውና ጥያቄ ነው። እያየ ነው ገበሬው እዛ አርሶ ተሸክሞ ህዝቡን ሲያበላ የነበረው። ከዚህ በፊት እኮ ይሄ አሁን ዛሬ እየተጎዳ ያለ ገበሬ ከዚህ በፊትም ድሃ ነበረ። አርሶ ከተማውን አርሶ ሌላውን ይቀልብ ነበረ። አሁን እኮ ያን አጥቶ ያቺን አንድ ጥማድ መሬት ነው እያጣ ያለው። የጨምሩልኝ ጥያቄ አይደለም እኮ ልማት አጣሁ አይደለም ጥያቄው። ሀብታም ልሁን አይነት ጥያቄ አይደለም። ህይወቴን አትርፉልኝ የሚል ጥያቄ ነው። በዚህ ጉዳይ ላይ ማንኛውም የሰው ልጅ የሚለያይ አይመስለኝም። እንኳን እኛ ከአንድ የምንወጣ የፖለቲካ ኢዲዮሎጂ ልዩነት ሊፈጥር አይችልም። ሌላው መንግስት እየወሰደ ያለው ርህራሄ የሌለው እርምጃም በማንኛውም መልኩ ሊያለያይ የሚችል ጉዳይ አይደለም። ይሄ በዚህ ላይ ልዩነት ያላቸው ሰዎች ያሉ አይመስለኝም። ትልቁ ጉዳይ የተቀናጀ እርምጃ መውሰድ አስፈላጊ ነው። የተቀናጀና ሰስቴነብል የሆነ ተከታታይነት ያለው በሰልፍ መልኩ ሊሆን ይችላል፣ በስብሰባ መልኩ ሊሆን ይችላል፣ ሎቢ በማድረግ ሊሆን ይችላል። የዓለም ማህበረሰብን እውቀት ከፍ የማድረግ ስራ መሆን ይችላል። በተቀናጀ መልኩ መስራት ያስፈልጋል። ይህንን እንግዲህ በየቦታው ያሉ ኮሚኒቲዎች፣ የአካዳሚክ ማህበረሰባት እየተወያዩ እያሳደጉ ከሄዱ ውጤት የሚያመጡ ይመስለኛል። ያን ጥሩ ጅምር እንዳለ ነው የሚታየኝ። ብዙ ስራ ይቀራል፣ መስራት አለባቸው። በየጊዜው ደግሞ በዚሁ መልኩ እናንተም ምሁራኑን እያመጣችሁ በማቅረብ ማወያየት ለህዝቡ ጥቅም ያለው ይመስለኛል እና በዛ መልኩ ከተሄደ ጥቅም ያለው ይመስለኛል። መጨረሻ ላይ እዛ ያለው እንቅስቃሴ አሁን ባለበት ሁኔታ እየሄደ ነው። አንዳንዶች በተለይ አሁን ከመንግስት መልኩ ለማጥላላት የሚያደርጉት እንደኔ አመለካከት የተጨቆነ ሰው በጥርሱም በጥፍሩም በመላሱም መታገል መብቱ ነው። የቱ ያዋጣኛል የሚለውን በጥርሱ ጥንካሬ ላይ፣ በመላሱ ጥንካሬ ላይ፣ በጥፍሩ ጥንካሬ ላይ ነው ዲፔንደንት የሚሆነው። ያንን ደግሞ እየታገለ ያለው ማህበረሰብ ነው የሚያውቀው። ይሄን ነው ማለት ፈልገው። እንግዲህ ሁለታችሁንም ጊዜያችሁን ሰጥታችሁን እዚህ ቦታ ተገኝታችሁ የኔ የመሰለ ጥያቄና መልስ ስላደረጋችሁ በኦሮሚያ ሚዲያ ኔትወርክ ስም በጣም አመሰግናችኋለሁ። እናመሰግናለን። እንግዲህ ተመልካቾቻችን ውይይታችንን በዚሁ ጨርሰናል። ሳምንት በሌላ ዝግጅት ተመልሰን እንገናኛለን። እስከ ሳምንት መልካም ሳምንት።